ትልቁ ችግራችን እኔ የሚመስለኝ ጥሩ ልጅ እንፈልጋለን። ምክንያቱም ለስማችን ማለት የምናሳድጋቸው ብቻ ሳይሆን የሚያሳድጉ ልጆችም ጭምር ናቸው። በእነሱ ውስጥ የምንማራቸው ብዙ ነገሮች። ብዙ ወላጆች የሚሰሩ ስህተት ዘይ ጊቭ አፕ፣ በቃ አይሰማም፣ ተስፋ ይቆርጡበታል። በልጅ ተስፋ ይቆርጣሉ። አንዳንዶቻችን በልጅ ተስፋ እንቆርጣለን። ኢየሱስ ክርስቶስ ሲመጣ አንድ የእምነት ፋሚሊ አይደል መመስረት የፈለገው። ደቀ መዛሙርት ውስጥ የነበረውን ነገር ነው ማሰብ ማለት። ያው ቤተክርስቲያንም እንዲህ አይነት ሰዎች እንዳሉ ታሰብ አለበት። ቤታችንም ውስጥ ግን እንደነዚህ አይነት ሰዎች ደግሞ ማፍሪያ እንደሆነ ነው መታሰብ አለበት። ስለዚህ ምን አይነት ልጅ ነው ኮንትሪቢዩት የምናደርገው የሚለው ነገር፣ ምን አይነት አስተዳደግ አለን። አንዱ መዝሙር ላይ ያለው እንትን ብዙውን ነገር ወደ ሰማይ ነው የምንወስደው እና ምድር ላይ ልጆቹ ከምድር ጋር ስላላቸው ትግል ብዙ አይዘመርም። ኦኬ አለ እኮ ትግል አለ ምድር ላይ። እኔ ልጅነቴን ሳስብ አንዱ መዝሙር ነው የመጀመሪያ ይመጣል። ሰላም ቅዱሳን እንደምናላችሁ፣ እግዚአብሔር ይመስገን እኛ ደህና ነን። ዛሬም እንግዲህ እንደተለመደው እንግዳ ይዘንላችሁ መጥተናል። በእውነት ይሄ ቤተኛ የሆነው እንግዳችን ኢዮብ በረከት በዚህ አለ። ኢዮብ በረከት እንግዲህ ራሱን እንደገና ያስተዋውቅልናል። ምክንያቱም ብዙ እንትኖችን እየጨመረ ታይትሎችን እየጨመረ ስለሆነ ራሱን እንደገና ያስተዋውቅልናል። ግን ከኛ ጋር በብዙ ጉዳዮች ላይ እያወራን ነበረ። በዝማሬ ላይ ከዚህ በፊት ያነሳናቸው አሉ። በሶሻል ሚዲያ አጠቃቀም ላይ ምንነትና አጠቃቀም ላይ ያነሳናቸው አሉ። ዛሬ ደግሞ እንደ ወጣት ወላጅ አሳዳጊ እንግዲህ የእግዚአብሔር ጥሪ እንደደረሰው ሰው ደግሞ እናወራለን። እንግዲህ ቻሌንጆቻችንን ይሄ የገጠሙንን መቼም ኤክስፒሪየንስንን ብለን ሳይሆን የገጠሙንን ችግሮች የምናወራበት ፕሮግራም ነው። አብራችሁን ቆዩ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እስቲ ምን ጨመርክ በዚህ ሰሞን ከነበረህ ስልጣን ላይ? ያው እንግዲህ ስልጣነ ብዙ የሆንኩ ተቸግሬያለሁ። ኢዮብ በረከት ነኝ። አሁንም እስካሁን አልተለወጥኩም። ከፊት ምንም ስያሜ አልጨመርኩም እና ወንድም የሚለው በቂ ነው። ግን የሶሎ ዘማሪያን ህብረት ፕሬዚደንት ነህ? ዳይሬክተር። ግን ፕሬዚደንት የሚል ስም ያየው መስሎኝ እንትን ነው። ምንድነው በቦርድ ነገር አለ። ከዛ ቦርዱ ደግሞ ፕሬዚደንት እና ምክትል ፕሬዚደንት አለ። እኔ ዳይሬክተር ነኝ። አንተ ዳይሬክተር ነህ። ቦርድ ዳይሬክተር ነህ ማለት ነው? ነው የእንትኑ የማህበሩ ዳይሬክተር ነኝ። which means ፈላጭ ቆራጭ በለኝ። በጣም ጥሩ። እሱ ይስማማኛል። ሌላ መዝሙር አርት ሚኒስትሪ አለ። እስካሁን መዝሙር አርት ሚኒስትሪም አለ። በዛም ላይ እየሰራህ ነው። የሶሎ ዘማሪያን እና ሙዚቀኞች ማህበር ዳይሬክተር ነህ እና የመዝሙር አርት ሚኒስትሪ እና መዝሙር አርት ሚኒስትሪ ባለፈውም ስናነሳ ነበር። ከ50 ሺህ በላይ አገልጋዮችን መድረስ በጣም ትልቅ አቺቭመንት ነው። እግዚአብሔር ይመስገን። ወደ ዛሬው ጉዳያችን ብንገባስ? የዛሬ ጉዳያችን ፓረንቲንግ ወይንም የልጅ አስተዳደግ፣ ልጆችን እንዴት እናሳድግ ብለው ለሚጠይቁ ምናልባት ወጣት ተጋቢዎች ወይ ደግሞ ያልተጋቡ ሰዎች፣ እኛ እንደውም ቀደም ብለን ካልተጋቡቱ ጀምረን ብናወራ በጣም ደስ ይለኛል። እስኪ እሱ ላይ ትንሽ እንበል። ቅድም መግቢያ ላይ ያነሳው ነገር አለ ማለት ብዙ ነገር እናካፍል ሳይሆን እንትናችን አንዳንድ ጊዜ በጣም ብዙ የኖሩ ሰዎች ማካፈላቸው በጣም ጥሩ ነገር፣ ምንም ጥያቄ ያለው አይደለም። ከዛ ባሻገር ግን ይሄ የምናካፍለው ነገር እንትናችንን ይሄ እኔም እንደዚህ ሆኜ ነበር መባባል ደግሞ ወይም ደግሞ ምንድነው ቻሌንጃችንን፣ ስትራግላችንን፣ አሁን እየታገልን ያለንበት ነገር ምናልባት ዛሬ መልስ ልንሰጥ አይደለም ሞር ማስበው የኔም ጥያቄ ነው። ይሄ ጉዳይ እንዴት ታስባላችሁ ልንባባል ነው ማስበው እና እንትናችን ማለት እንደዚህ ሲሆን ምንድን ነው የምናደርገው? እንደዚህ አያስፈልገንም ወይ ማለት ማናቃቸው ብዙ ነገሮች እንዳሉ ማወቅ የለብንም ወይ ማለት እሱ ነው ሞር ማስበው። ምክንያቱም አንዳንድ ጉዳዮች ላይ እንትኖች አይደለንም፣ ኤክስፐርቶች አይደለንም። የህይወትም የትምህርትም
በሌላም መንገድ ኤክስፖዠሮችም ባለመኖራቸው ስለ ጉዳዩ ያለን እውቀት በጣም አነስተኛ ሆኖ ግን የመኖር ግዴታ ግን ደግሞ አለብን ማለት ያው እንኖረዋለን። እሱን ሳናቅ አንገባ ምናምን ብለን አላሰብንም። ያው ወድቆብን ይሆን ወድቀንበት ብቻ ተገኝተናል እዚህ ህይወት ውስጥ። ስለዚህ ግን በሱ ህይወት ውስጥ አንዳንዴ ያው ሀብሎ በሳር አለበዚያ ደግሞ ዋብሎ ባሳር ይማራል አይነት ነገር ይሆኑብናል እና በአሳርም የተማርናቸውን በሳርም የተማርናቸውን እሱን ማንሳት ነው የምናስበው። ከዛ ባሻገር ደግሞ በዚህም በዛም መንገድ ደግሞ ቅንጭብጫቢ ንባቦች ደግሞ ነበሩ። ስለዚህ እነሱንም ጉዳዮች ነው ደግሞ ትንሽ ሪፍሌክት ማድረግ የፈለግነው እና ይሄ አሳዳጊነት ማለት አሳዳጊነት ራሱ ከማደግ ነው የሚጀምረው እና አድጎ ላልጨረሰ ሰው አሁን አሳዳጊነት የሚሰጥ ኃላፊነት ነው ወይ ብለን እናስባለን። እና ይሄ ሰውነት ከኃላፊነት ጋር የሚመጣው በጣም ከትንሽነት ጀምሮ ነው ብዬ ነው ብዙ ጊዜ የማስበው። ማለት የኃላፊነቱ መጠን ስፋትና ጥልቀት ከፍ እያለ ይመጣል እንጂ ከኃላፊነት ውጭ የሆንበት ጊዜ የለም። የ4 ዓመት ልጅ ኃላፊነት አለባት በሷ ልክ ማለት ነው። እና ስትነሽ ጠዋት ከዛም በኋላ ልብስሽን መልበስ አለብሽ፣ ደብተርሽን ቦርሳሽ ውስጥ መክተት አለብሽ የሚለው ለእሷ ትልቅ ስራ ነው። እና ምናልባት ጠዋት ተነስታ አድርገው ባባ እንደዚህ እኮ አደረግኩ ብላ ኃላፊነቴን ተወጣው ማለት ነው በሷ ልክ ማለት ነው። እና እሱ ነው ማሰበው ሁሉ ጊዜም በየደረስንበት ያለ ኃላፊነት በየደረስንበት ያለ አንድን ነገር ይዞ እዚህ ጋር ማድረስ አለብኝ ወይም ደግሞ ትክክሉ ይሄ ነው ብለን ትክክል ያለው ነገር ትክክልነቱ በእኛ ልክ መሆኑ ሳይዘነጋ ነው። በእውቀታችን በኤክስፒሪየንሳችን ወይ ባየነው በሰማነው ሌሎች ሲያረጉት ይሄ ነገር ምናምን ደስ ብሎኛል ያው በመሰለኝና ደስ አለኝም ሊሆን ይችላል። ጉዳዩ ልክ አይደለም ሁለተኛ ጥያቄ ነው የሚሆነው። እና ግን እሱን የማረግ ነገር አለ። በእኛ ጊዜ ቃቃ ነበር፣ በአሁኑ ጊዜ ቃቃ የለም አሉ። በቃ አሁን ዘመነ ጌም ነው እና ቃቃ ላይ ሁሉ የልጅነት ጊዜያችንን ስናስብ በቃ የሆነች በጣም ጎበዝ ሴት ትኖራለች አይደል? እሷ እኔ እንጀራውን ካክረዋለሁ ወጡን ሰራዋለሁ ምናምን የምትል ትንሽዬ ልጅ። ከዛ ደግሞ እናንተ ደግሞ ባልና ሚስት ትሆናላችሁ ምናምን የሚባሉ እናንተ ደግሞ እያጨበጨባችሁ ታጅባላችሁ ምናምን የሚባሉ ሰዎች ምናምን ይሆንና ይህ ከልጅነታችን ያየናቸውን ትልልቆች በልጅነት ውስጥ መድገም እንፈልጋለን። እና በቃ ማህበረሰቡ እንደ ኖርም የሚያስቀምጣቸው ነገሮች አሉ፣ በማህበረሰቡ ዘንድ ትክክል ተብሎ የሚቀመጡ ነገሮች አሉ። እና ስለዚህ እነሱ ነገሮችን የመሆን ምናምንና ስለዚህ ቴክኒካሊ ምንድነው ብዙ ጊዜ አሁን ይሄ የመስራቱ ምናምን ኃላፊነት የምትወስደው ሴት ነበረች። ከዛ እድሜ ጋር ምናምን ተያይዘው ለምን ሲባል ቤቷቸው የሚታየው ነገር እንደሱ ስለሆነ ማህበረሰቡ ዘንድ የሚታየው ነገር እንደሱ ስለሆነ እና ይሄ ነጋችንን የሚሰራው ዛሬያችን ውስጥ ያሉ የተጻፉና ያልተጻፉ ብለን የምንላቸው እንትኖች ናቸው። ምንድነው መርሆች አሉ ማህበረሰቡ ያስቀመጣቸው በጊዜ ብዛት የገነባቸው ነገር። ስለዚህ እነሱ ውስጥ ሆነን ለመኖር የምናደርጋቸው ነገሮች በጣም ህይወታችንን ይቀርጹታል እና እኛነታችንም እሱ ውስጥ አይ ቲንክ ዲፋይን የሚደረግ ይመስለኛል። እንግዲህ አሁን ብዙ የፓረንቲንግን ስናስብ ወይም የልጅ አስተዳደግን ስናስብ አንተ ከልጅነታችን ጀምሮ ያየነው የተማርነው ፕራክቲስ ያደረግነው ኢቨን እንደ ጨዋታም እንደምንም ልጅ በጨዋታ ነው የሚማረው እና ያ ትምህርት ነበር እየተማረ ነው። አሁን ያቺ ሴቷም ሚስት መሆን ወንዱም ባል መሆን ስራ መስራት ሮላቸውን ራሱ ማለት የባል ድርሻ ምንድነው የሚስት ድርሻ ምንድነው የሚለውን እየተማርን አድገናል ነው። እውነት ነው። ግን አሁን ምናልባት እኛ ከነበርንበት ዘመን እኛ የተጫወትነውን ጨዋታዎች ያልተጫወቱ ሰዎች ለጋብቻ እየደረሱ ነው እና ሰንበት ትምህርት ያስተማርናቸው አንዳንድ ልጆች አሁን ያገቡ አሉ፣ የወለዱ አሉ፣ ለማግባት የሚንደረደሩ አሉ እና እንደዛ እየሆነ ነው። ፓረንቲንግን
እኛ በእኛ መንገድ ወይ ደግሞ በእኛ ትልልቆች መንገድ ሳይሆን በራሳቸው መንገድ የሚወስዱ አሉ። እሱ እንዳለ ሆኖ እኛ ልጅ ስንወልድ ግን እነዛ በጨዋታ ውስጥ ስናስባቸው የነበሩ የልጅን የምናስብበት መንገድ ልጅ ምንድን ነው የሚለውን ነገር በሙሉ አንዳንዴ ከነበረን አስተሳሰብ ጋር ክላሽ የሚያደርጉ ነገሮች ይመጣሉ። እንደውም አንድ ታሪክ ልንገር። አንድ ሰው ሳያገባ በፊት ፓረንቲንግ ላይ ጻፈ፣ መጽሐፍ በደንብ ጻፈ። በቃ ፓረንቲንግ ስታይልስ በዚህ መጥተው እንትኖች እንደዚህ ሆኖ ምናምን ምናምን ብሎ እንግዲህ ስለ አባቱ ነው የሚነግረኝ እና ጻፈ አለ። ልክ ልጅ ሲወልድ ያ የሚያስበው የልጅ አስተዳደግና እየሆነ ያለው ልጆቹን በአካል ኖረው ሲያያቸው ያለው በጣም ተጋጨበታል። አይ ይሄ አይሆንም ብሎ እንደተወው ነገረኝ። አንዳንዴ እኛ የምናስበውና ሲገጥመን ሁላችንም ከማግባታችን በፊት ጥሩ አባት፣ ጥሩ እናት፣ ምርጥ ልጆች እንደሚኖሩ እርግጠኛ ነን። በኋላ ደግሞ ሲሆን ደግሞ አንዳንዴ የሚያሳስቡ ነገሮች ይኖራሉና እንዴት ነው መምራት ያለብን? ያኔ ነው ከወላጆቻችን ጋር ያለን እንትን ኢንተራክሽን በደንብ የሚታየን፣ በእነሱ መካከል ያለውም ነገር የሚታየን። እስቲ አንተ የሁለት ልጆች አባት ሆነሃል። እኔ የሶስት ልጆች ነኝ። እንግዲህ እስቲ ንገረኝ ኤክስፒሪየንስህን እና በዛ ላይ ተመስርተን ወደ ጥልቁ ፈቀቅ እንላለን። ሁለት ልጆች አሉን። ዜማና ቅኔ ይባላሉ። የ7 እና የ4 ዓመት ልጆች ናቸው። እንግዲህ ሁለቱም ያው እንግዲህ የየራሳቸው ባህሪ አላቸው እና ያው በተለይ ቅኔ በጣም ኤክስትሪምሊ በጥባጭ ምናምን ብለን የምናነሳቸው የልጆች አይነት። ዜማ ሰምሃው ደህና ነው፣ ግን እሷ ታስበጠብጠዋለች። ያው እኔ ቀልዳለሁኝ ምናምን አሁን እኛም እኮ በእናንተ እድሜ ምናምን እያልኩ ማለት ነው። እና ያው ሁሉም የየራሱ ድሮ አለው አይደል? እና አሁን ልጅም የራሴ ድሮ አላት እና 4 ዓመት ሆና ያኔ ባባ በድሮ የተነሳሁት ፎቶ ብላኛለች። ፎቶ አሳይታ እና የቆየ ፎቶ መሆኑ ነው ለሷና በእኛ ብለን በምንለው ጊዜያችን ውስጥ አሉ የሚባሉ ነገሮች ምናምን እናነሳለን። እና እኔ እኮ እንደው በጣም ጨዋ ልጅ ነበርኩ ምናምን እላለሁ። ያው እናቴ ሳትሰማ ነው ግን እንደዛ የምልህ እንጂ እሷ ከሰማች ያንተው ነው ትለኛለች። አንዳንዴ ስበጠብጥ ማለት እና ያው አለን የየራሳችን ከናም፣ ግን አንዳንድ ነገር ኦድ ነገር ደግሞ ይሆንብናል ማለት በጣም ኤክስትሪም ይሄ ነገር እንደዚህ ነው ምናምን የምንላቸው ነገሮች እና ወደኋላ መለስ ብለን እንዲህ ነበርን እንዴ ምናምን ብለን እንድናስብ የሚያደርጉን ነገሮች አሉ እና የየራሳቸው ባህሪ አላቸው። አንደኛው በጣም ምንድነው በጣም አውጥቶ መናገር ምናምን ብዙ ነገሮችን ፊት ለፊት ማድረግ ምናምን፣ ሌላኛው ደግሞ በጣም ኢንትሮቨርት መሆን ምናምን ማየት ነገር ይኖራል እና በዛ ውስጥ ኦኬ ይሄን ነገር ግን እንዴት ነው ማረገው የሚል ጥያቄ የሆነ ጊዜ መጠየቅ እንጀምራለን። ተወልደው ህፃናት ሆነው ምናምን የሆነ ነገር በመሀል ሀፕን ሲያደርግ ፀሐይ አሟሟቅ ራሱን የቻለ ሌሰን ያስፈልገዋል ወይ ትላለህ። ለምሳሌ ፀሐይ ስታሞቆ ምናምን የሚል እና ማንበብ ግዴታ የሚሆንበት አንዳንዴ ወላጆችን የምትጠይቅበት እንደዚህ ነገር ሆነ ምናምን እና ምን ላርገው ለዚህ ነገር እና ትንሽ ችግር አይደለም የሚሆነው ለጉዳዩ አዲስ፣ በተለይ ዜማ የመጀመሪያ ሲሆን በጣም አዲስ ነው ምናምን እና ስለዚህ ይሄ ነገር ሲሆን ምንድን ነው የሚደረገው የሚለውን ጥያቄ እንድንጠይቅ ያደርጋል። ማለት ስለ ልጆች አስተዳደግ ብለን ስናስብ ብዙ ጊዜ ያለ አይደል በቃ ምን ላድርግ ምናምን ይሄ ኮግኒቲቭ የሆነውን ነገር ምናምን ልናስብ እንጂ በአእምሯችን እንትን ካረጉ እና እሱን ስቴፕ ነው የምንጠብቀው። መጽሐፉ ላይ 1ኛ ነጥብ እሱ ነው፣ ስለዚህ 2ኛ ምናምን ብለን ልናስብ እንችላለን። ሰምሃው ያነበብካቸው ነገሮች ግን አንድ ሳትል በፊት ያሉ ነገሮች ለካ ብዙ ናቸው እና እንደዚህ ሲያለቅስ ምን ሆኖ ነው የሚያለቅሰው? ገና ራስ ቤት ምናምን እያለ ሲያለቅስ ምን ሆኖ ነው የሚያለቅሰው? ኦኬ ምክንያቶቹ ምናምን ብለህ የሆነ ሌሰን ትወስዳል። ወይ ዳይፐሩ ነው፣ ወይ ሙቀቱ ነው፣ ወይ ኮንፈርት የነሳው ነገር አለ
ምግብ በልቷል ወይ ምናምን እያልክ ብታስቀምጣቸው እነሱን ሁሉ ነገሮች ካረክ በኋላም ካልተፈታ ኦኬ ደግሞ ምን ሆኖ ይሆን ምን ሊሆን ይችላል ደግሞ ብለን እንድንል ይሆናል። እና አሁን እንደምንለው አንዳንዱ ቀላል አይደለም። ምናልባት ሌሊት ላይ ይሆናል በሆነ ምክንያት ምናምን ነገር ትኩሳቱም ቮሚቱም ምናምን ምን ሆኖ ነው እና እሱ ራሱን የቻለ ጭንቀት ይኖረዋል። እና ምክንያቱም ሌሊት ነው ስለዚህ ክሊኒክ መሄድ አለበት ወይስ የለበትም? እንደዚህ ካደረገው ምን ይሆናል ምናምን አይነት ነገሮች። ሶሪ ስላቋረጥኩ። ምንድን ነው የመጀመሪያ ልጅ ሲሆን ደግሞ ሌሊት እየተነሳ ትንፋሽ ሁሉ ምንም ባይል እንኳን ትንፋሽ ሁሉ ትሰማለህ አለ ወይስ የለም አይነት ነገር ሁሉ ውስጥ ትገባለህ። እነዚህ የመጀመሪያ ስቴፖች። የመጀመሪያ ስቴፕ ላይ አንዳንዴ በጣም ኬር እንትኑ ይበዛል እና ብዙም ቻሌንጅ አይደለም እሱ። እነዚህ ነገሮች አንዴ ካወካቸው በኋላ እየለመድካቸው ትመጣለህ። በ2 ወር 3 ወር እያለ ሲመጣ እየለመድከው ትመጣለህ። ብዙም አያስቸግርም። አሁን በጣም ትልቁ ችግር እየሆነ ያለው እድሜያቸው መሄድ ሲጀምሩ 3-4 ሲሆኑ እስፔሻሊ የማህበራዊ እንትናቸው እየሰፋ ሲመጣ ቤት ነበረ ከቤተሰብ ጋር እየተዋወቀ ምናምን ሲመጣ ትምህርት ቤት ሄዶ ሲመጣ አንዳንድ ባህሪዎች እየወጡ ሲመጡ ከሌሎች መስማት ስትጀምር ልጅህ እንደዚህ ነው፣ አይዘር ልጅ በጣም ዝምተኛ ነው ኦር ልጅ በጣም ምንድን ነው እንትን እንዳልል ማለት ነው፣ ሌላ ቃል እንዳልጠቀም ነው። ልጅ በጣም ኤክስትሮቨርት በጣም ወጣ ያለ ባህሪ ያለው ነው፣ ትንሽ ኃይለኝነትም አለበት አይነት ነገር ስትሰማ ያኔ ነው እንደውም ወላጅነት ወይም አሳዳጊነት ትልቅ ፈተና ውስጥ የሚገባው እነዚህ ኤጆች ላይ ነው። የመጀመሪያው ላይ ቤተሰብም አይጠፋም፣ ትጠየቃለህ፣ አራስ ነው፣ ሁሉም አስተያየት ይሰጥሃል፣ ቶሎ ነው የሚነገር ምናምን። 1 ዓመት ሲሞላው 2 ዓመት ሲሞላው ግን ሰው እየወጣ ልጁም ካንተ እየራቀ ሰውም ካንተ እየራቀ ይመጣል። ምክንያቱም ትምህርት ቤት ሲሄዱ ካንተ መራቃቸው ነው፣ በደንብ ነው የሚርቁት። ላይክ ለ8 ለ7 ሰዓት ምናልባት ሚኒመም 6 ሰዓት እንበለው ለ6 ሰዓታት ከልጅ ጋር አትገናኝም። እና ሶሻል እንትኑ የእሱ ደግሞ እየሰፋ ይመጣል። በፊት አንተ ጋር ብቻ የነበረ አንተ እጅ ውስጥ የነበረ ልጅ ይወጣና ትምህርት ቤት ይሄዳል ምናምን ይመጣል እና ባህሪዎቹን ሰዎች እያዩ ትምህርት ቤትም ልትጠራ ትችላለህ ምናምን ሊሆን ይችላል። እና እንደዛ አይነት ነገሮች ይኖራሉ። አሁን ትልቁ የብዙ ሰው ጥያቄም የሚሆነው እነዚህ እድሜዎች ላይ ነው። አሁን አንተ ያልከው እድሜ 4 እና 7 በጣም አይዲያል ነው። አሁን ይህንን ለማውራት በጣም ትክክለኛ እድሜ ነው። እና እንዴት አንድ ላረከው ምንድን ነው ምን ተማርክ ምን ተማርን ብለን እንሂድና ሌሎች ነገሮችንም እየጨመርን እናወራለን። ምን ትዝ አለኝ፣ አንድ ሰው ልጆቹን ጋራ የመሆን ኃላፊነት የሱ ነበርና ውጭ ነበር የሚኖረው እና ብዙ ጊዜ ይሁን ከልጆቹ ጋር ነበር የሚያጠፋው። ያው ሞር የመጽሐፍ ምናምን ነበር ስለነበረ ስራው። ስለዚህ ከእናት ይልቅ እሱ ቴኬር የማድረግ ኃላፊነት ነበረበት እና ከዛ የሆነ ጊዜ ፎቶቸውን ሶሻል ሚዲያ ላይ ያጋራ ምናምን እና እግዚአብሔር ይመስገን አደጉልህ አሳደግካቸው አለች አንዲት ምናቃት እህት። እና እሱ ከስር አንድ ጥሩ መልስ መለሰ፣ አብረን አደግናል። እና እንደሱ ይሆናል ማለት የምናሳድጋቸው ብቻ ሳይሆን የሚያሳድጉ ልጆችም ጭምር ናቸው። ምክንያቱም በእነሱ ውስጥ የምንማራቸው ብዙ ነገሮች አሉ። ማለት ልጆቻችን ያሳድጉናል ምናምን ብለን ስንል ያው ከነሱ የምንማረው ነገር አለ ማለት ነው እንጂ እነሱ የቤቱ መሪ ሆነው ይዘውሩናል ማለት አይደለም። እሱ ላይ በኋላ እንመጣለን። በደንብ መወራት ያለበት ርዕሰ ጉዳይ ስለሚመስለኝ ልጆች የሚመሩት ቤተሰብ አለና እሱ ላይ በኋላ እንመጣለን። ግን ይሄኛው ፖዚቲቭ የሆነ ማለት በእነሱ በመኖር ከነሱ ጋር በመቆየት እነሱ ጋር በምናያቸው ካራክተሮች ማለት በደንብ ተቆጥተናቸው በጣም ቀጥተናቸው ምናምን ከዛ በኋላ ግን ስቲል የኛ ልጆች ናቸው ማለት ምንም ፊታቸውን አያጠቁሩብንም። መቀጣታቸው ለምን እንደሆነ እንድንነግራቸው ያስፈልጋል። ከዛ በኋላ ግን በቃ እንደውም ለምን ተቆጣኸኝ ከሚለው ይልቅ
ተቆጥተን ያሳለፍናት ጊዜ መኮራረፋችን እንትን ብሏቸው የበለጠ ፍቅር እንደሆም ሲሆን እናያለን። እና ይሄ በጣም እንትን ነው፣ በጣም አስገራሚ ነው ግንኙነቱን ምን ያህል ቢልድ እንደተደረገ which means እግዚአብሔር በመካከላችን ያስቀመጠውን ነገር እሱን እንድናይና ከነሱ የምንወስደው ሌሰን ነው ብዬ አስባለሁ። እና አሁን እንደነሱ አይነት ነገሮች አሉ ማለት ከነሱ የምንማራቸው የልብ ንጽህናቸው ያስገርመሃል ማለት በቃ ጀስት አንድ ነገር ከሆነ በኋላ ልክ ነው ልክ አይደለም ምናምን የሚለውን አንዳንዴ ያው ላይሰሙ ይችላሉ፣ ምንም ጥያቄ የለውም። የራሳቸው እንትን ስላላቸው አለመስማት አንዱ የልጅነት ባህሪ ስለሆነ እና ስለዚህ እሱን ምናምን ስናይ እንደው ደጋግሜ ተናግሬ ምናምን እንደውም ዛሬ ጠዋት ምን ሆነ መሰለ ቅኔ ያው ሰሞኑን የእንትን ረፍት ላይ አይደሉ የሴሚስተር ረፍት ላይ ናቸው እና ከዛ ያው ደጋግመው የማድረግ ነገር አላቸው ልጆች ሰምተው ቃሽ ምናምን ብለው ከዛ ግን አያረጉት ያው እንደ ትልቆቹ ማለት ለጌታኛ እንደምናደርገው ማለት ሌላ ሳይሆን እውነት ያው እንትኑ ያው የትልቅና የትንሽና ለጌታና ለሰው ምናምን መሆኑ ዲፍረንሱ እና እኔ ግን እየሰማሽ አይደለም በጣም አዝኜብሻለሁ ምናምን አልኳት። ከዛ ግን ጆሮ አለሽ ለመሆኑ ብዬ አልኳት። አዎ አለኝ እኮ ባባ አለችኝ። ከዛ አይ እኔ ግን እስቲ አባባ ኢየሱስን እንጠይቀው ለአንቺም ለእኔም ጆሮ እንዲሰጠን ሌላ ጆሮ አለችኝ። እና ያው መቀጥተ እያለን አዎ በደንብ የምንሰማበት ምናምን። ከዛ እሺ ግን እስቲ መጀመሪያ አንተ ጸልይ አለች። እንዴት እንደምትጸልይ ለማወቅ ባባ ኢየሱስ የሚሰማ ጆሮ ለእኔም ለቅኔም ስጠን አሜን አልኩኝ። ታየኛለች አይኗና አጮልቃ እንደሱ ነው መጸልየው ነው ነገሩ። እና ያው ምሳሌዎቻቸው አይደለም በምንም ለክፉም ለደጉ እና አባባ ኢየሱስ ለባባ የሰጠውን ጆሮ ለእኔም ስጠኝ አለች። እና ከዚህ በላይ መመከር የለም አሁን። ግን በቃ ጀስት የሆነ ነገር ካደረግን በኋላ እኛን ኢሚቴት ማድረግ ፕላስ እንደሱ ካለች በኋላ የሆነ ጥፋት አጣ እንደዚህ ብለን ጸልየን ስለ ውይ በቃ እንግዲህ ያረኩት ባባ አለች። እና ይሄ አንድን ነገር ቶሎ ነገር አይለቁም ከያዙ ጥፋታቸውን ምናምን። እና ታች ዋይ አይደል ምንድነው መጽሐፍ ቅዱስ በሕፃናት ልብ ስንፍና እንደሱ ነገር። እና ስለዚህ ይሄ የመደጋገም ነገር አንድ ነገር ኮንሲስተንት የመሆን ነገር ይፈልጋል። ይሄ ነገር አታድርጊ ካለን በኋላ አታድርጊ ማለት ነው ማለት እሱ ደግሞ ትልቅ ስንሆን በጣም አሰልቺ ነገር ስንቴ ነው የምናገረው እኔ ወደሚለው ይመጣል። ከዛ እንቆጣለን እና ስንቆጣ ያው እንቆጣለን በደንብ ብዙ ጊዜ ቁጣችን ይሄ የነሱ መስተካከል ብቻም ሳይሆን የኛ ለመሰማትም ጭምር አለበት። ደማችን ሞቅ ይላል። አዎ ደንብ እንዴት አልሰማም ምናምን በተለይ ሚስት እንደዛ ትላለች። ይሄንን እኮ ሁላችንም ይሄንን እኮ ይሄኛው ልጆች ደጋግሞ የሚያጠፉትና የምናስተምራቸው እድል መሆኑን ሁላችንም እናውቃለን እኮ። ከእንትን ከማለታችን በፊት ከማግባታችን በፊት ልጆችን ስናይ በጣም ነው የሌላ ልጆችን እንደዚህ አካባቢያችን ያለ የወንድም ታዋቸው እንጂ ምንድን ልጆች አይደሉ እንላለን እኮ የሌሎችን ራይት የወንድም የእህት ልጅ ምናምን በቃ በጣም ፕሮቴክቲቭ ነን፣ በጣም ኬሪንግ ነን ምናምን። ልክ የኛ ሲሆን ትልቁ ችግራችን እኔ የሚመስለኝ ጥሩ ልጅ እንፈልጋለን። ምክንያቱም ለስማችን አሁን የኔ ዲቦራ እና እውነት እና ዮሐና የሚባሉ ልጆች አሉኝ። እነዚህ የኔ ሪፍሌክሽን ናቸው። ስለዚህ በተቻለ መጠን የምፈልገው በጣም ጥሩ ቢሆኑ ዲሰንት ቢሆኑ በቃ ምናምን ቢሆኑ ነው። እና ለማ ብዬ ለእነሱ ብዬ አይደለም ለእኔ ብዬ ይሆናል አንዳንዴ። ስለዚህ ወይኔ እንደዚህ አይነት እንትን መባል በቃ ምናምንና ለስማችን መስራት እንጀምራለን which is very wrong። በጣም ስህተት የምንለው ብዙ ጊዜ የምንሰራው ስህተት ይሄ ነው። ብዙ ወጣት ወላጆች የሚሳሳቱት ስህተት
ይህንን ነው። እና ልጁን ምን ማድረግ ይጀምራሉ? በቃ ልጁን ቶሎ ቶሎ አስተካክለ በቃ ሰው ፊት ሲሄድ በቃ ምንም አይነት እንትን የማይል ስምህን የማያስነቅፍ ምናምን ቢሆን በቃ ቤት ደግሞ ይሆናል። አንዳንዴ አንዱ እንደዛ ይሆናል፣ አንዱ እንደዛ ይሆናል። እና ትምህርት ቤት እኔም ተጠርቼ ሄድን የሴሚስተር እንትን ውጤታቸው ሲሰጥ አስተማሪዎች ስለ እያንዳንዱ እንትን እያንዳንዱ አስተማሪ ይናገራል እና ነገሩኝ እና የዲቦራ አስተማሪም የእውነት አስተማሪም አብረዋሉ እና ዲቦራ እንዴት ናት? ዲቦራ በጣም በቃ በእውነት ምን እንላለን እንደው እንደዚህ ናት ምናምን አሉ። በቃ በጣም ብዙ ነገር ነገሩኝ። ከዛ እውነትስ ስላቸው አይ እውነት አንዱ የእውነት አባት እኔ መሆኔን አያውቅም እና የእውነት አባት ዲቦራና እውነት ወንድማማቾች ናቸው። አዎ ቅድም መጀመሪያ እንዳልከው ፐርሰናሊ እያንዳንዱ ልጅ የራሱ ተፈጥሮ አለው። ኢቨን የመጀመሪያ ልጅና ሁለተኛ ልጅና የመጨረሻ ልጅ በጣም የተለያየ ባህሪ ሊኖር ይችላል። ትልቁ ነገር እንደዚህ ነገሮች እየተደጋገሙ ሲደረጉ ልጆች መደጋገማቸው አይቀርም፣ ምንም ጥያቄ የለውም፣ ይደጋገማል። አሁን ቶሎ ተስፋ እንቆርጣለን። አንዳንድ ወደ ጸሎት ሁሉ እንሄዳለን። ጌታ ሆይ አረ ለልጄ ጸልዩለት አረ ምናምን እና በጣም አግሬሲቭ እንሆናለን፣ እየመረር እንሄዳለን። እንደውም አንዳንድ የማይሆኑ ነገሮችን ለልጆች ማሰብ እንጀምራለን። እንዴ ልጄ እንዲህ ሆኖ ቢቀጥልስ፣ እንዴ ልጅ እንደዚህ ቢሆንስ፣ እንደዚህ ብለን ሌሎች እንትኖችን ማሰብ እንጀምራለን። በጣም የሚያሳዝነው ካውንስሊንግ ወይንም ካውንስለርስ በልጅ አስተዳደግ ዙሪያ ለመሄድ ብዙዎቻችን አንነሳም። ስለዚህ እችን ችግሯን በተመለከተ ብቻ ሳይሆን እንዴት ነው ረሜዲውስ ምንድን ነው መሆን ያለበት? እንዴት አድርገን ነው ቢብሊካል የሆነውን ቅድም ያነሳናቸውን ኢሹዎች እንዴት አድርገን ነው ሰፋ አድርገን ልንሄድባቸው የምንችለው የሚለውን ትንሽ በለኝና እንቀጥል። እንዳልከው ነው እንግዲህ የልጆችን የተለያየ ባህሪ እንዳላቸው ማሰብ በጣም ያስፈልጋል። ማለት እንትን ነው እሱን ማወቅ ማንን በምን መንገድ ትሪት እናርግ፣ ለማን ምንድን ነው መስራት ያለብን የሚለውን እንድናቅ ያደርገናል። አሁን እንዳልከው ዜማ በጣም ጎበዝ ተማሪ ነው፣ በጣም ዲሰንት ነው ምናምን። ቅኔ ቶታሊ ዲፍረንት። የእሱ በቃ በእኛ ቋንቋ ተቃራኒ ነች። በጣም ኤክስትሪም በጠዋጭ ነች። ቶሎ ይገባታል ትምህርት፣ ከዛ ይሰለቻታል። በእነሱ እድሜ ደግሞ ይደጋገማል። እሷ አንዴ ከያዘችው በኋላ ሲደጋገም ሚስ አስጠላኝ ትላለች። ስለዚህ ከእሷ ጋራ ትግሉ ምንድን ነው? በቃ ልክ ሚስ እሱን ስትደጋግም ተነስታ እዛ ሄዳ ትበጠብጣለች ምናምን። እዛ ሄዳ ተማሪዎችን አረ ቅኔ ቁጭ ብለሽ ተማሪ ምናምን ትባላለች። በቃ የኔም ሀሳብ የነበረው ትምህርት ቤት ሄጄ አሁን ስለ ውጤቷ ምናምን ሳይሆን ስለምናወራው ስለ ቅኔ እናውራ መጀመሪያ ነው ያልኳቸው ሄጄ ትምህርት ቤት። ምክንያቱም ቅኔን አንደርስታንድ አድርጋችኋታል። ቅኔ ማነች? ምክንያቱም ስለ ልጆች እንደውም ከአስተማሪው ጋር የተነጋገርነው ምንድን ነው የተወሰነ የእሷን አይነት ካራክተር የሚያሳዩ ሰዎች እንዴት ነው ትሪት መደረግ ያለባቸው ምናምን የሚል ጽሁፎች ልክልሻለሁ ምናምን ተባብለን የተለያየ ከአስተማሪው ጋር። ምክንያቱም ሳምሃው ቅኔ ከዜማ የተለየች ነች። ዜማ ትምህርቱ ላይ ፎከስ ማድረግ በደንብ ይችላል፣ በጣም ጨዋታ ይወዳል ምናምን። ግን በቃ ሁለቱም ባላንስ ማድረግ በደንብ ይችላል። ትምህርት ከተባለ ትምህርት ላይ ፎከስ ማድረግ ይችላል። ቅኔ በጣም ጨዋታ ትወዳለች። ያው የእድሜዋም ጉዳይ እንዳለ ሆኖ ፕላስ በቃ ስናጎርሳት ራሱ እኮ ተከታትለን ነው የምናጎርሳት። እየሄደች እዛም ምናምን እየሄደች የሆነ ሰዓት አስቀምጠናት ከዛ መቼ እንደተነሳች ሁሉ ትንሽ ቦዘን ካልን በቃ የለችም እሱ። ይሄ ናቹራል እንትኗ ነው እና ግን ያሳስበናል። አሁንም ድረስ የሚያሳስበን ነገር ነው። ማለት ይሄ ነገር ምናምን ያው ስንት ጊዜ እንደደወልኩልህ ታውቃለህ። እንደው በዚህ አጋጣሚ ማመስገን ሳይኖርብኝ እና ማለት ይሄ ነገር እንዲህ እየሆነ ነው ምንድን ነው ነገሩ ምናምን ብሎ ያሳስባል ለወላጅ። ኦኬ ስለዚህ ምንድን ነው መደረግ ያለበት ምናምን እና በቃ አትሰማም ምናምን በቃ እሷ ምናምን ልንል አንችልም። ልክም አይደለም። ምንድን ነው እሱ እንደዚህ እንድትሆን ያደረጋት የሚለውን ነው ብዙ ጊዜ መጠየቅ የምንፈልገው። ማለት ለምንድን ነው እንዲሆነች እንደዚህ ታደርጋለች እና ትምህርት ቤት ውስጥ በጣም ፌመስ ነች አሁን ቅኔ እና ማለት እኛ ካርድ አሳይተን አይደለም ቅኔ የምትጠራው። ከዛ ቅኔ ተብሎ ገና እኛን ሲያዩ ቅኔ ትጠራለች ከትምህርት ቤቱ እና ማዕቃት አስተማሪ የለም ምናምን
ለምንድን ነው የታወቀችው ሲባል ስለምትበጠብጥ የምትበጠብጥ የሚለውን ቃል እኛ ወገኖች ቅዱሳን አንስማማበትም። በእኛ ቋንቋ ለየት ያለች ናት፣ ስፔሻል ናት። አሁን ቅኔ በጣም ስፔሻል ናት ነው በሚለው እንያዘው። ለየት ያለች ናት። ምንድን ነው እንዲማ እንትን እንድትላት አንፈቅድም። ግን ይሄ ለእኛ ምንድን ነው ለሌይ ፐርሰን ለአንድ አሳዳጊ ወላጅ እንትኑን ኮምፔር የሚያደርገው ካለው ነገር ጋር አይደል እና በቃ አትቀመጥም ቁንጥንጥ ነች ምናምን አይነት የሚሉ ቃላት አይደል። ግን ይሄ ለእኛ ምንድን ነው ለሌይ ፐርሰን ለአንድ አሳዳጊ ወላጅ እንትኑን ኮምፔር የሚያደርገው ካለው ነገር ጋር አይደል እና በቃ አትቀመጥም ቁንጥንጥ ነች ምናምን አይነት የሚሉ ቃላት አይደል ለእኛ መግለጫ የምናደርገው። እና በቃ ቅኔ ኤክስትሪም በጥባጭ ነች እና እሷ ራሱ ቅኔ እንጂ በጥባጭ ምናምን ላትና አንተ ባባ በጥባጭ ትብላት ያው ትመልስልኝ ድጋሚ ማለት እና በቀልድ በምንም ግን እንትን የምንላት ነገር ነች። እና እሱን ነገር ስናይ ይሄ ዲፍረንት ነው ባህሪው። ስለዚህ ለየት ላለ ሰው ደግሞ ለየት ያለ ትሪትመንት ይፈልጋል ማለት ነው። ስለዚህ እሱ ምንድን ነው የሚለውን ሳንወድ በግዳችን እንድናስብ ሚስቴ በጸሎትም ትተጋለች፣ በቁጣውም ትተጋለች። ፎሎ አፕንም ስለሚፈልግ አብሮ ማለት ነው። እና አንዳንድ ጊዜ ሁሉ በጣም ትማራለች፣ እንደው ምናምን ትላለች። አንዳንዴ በጣም እንበሳጫ ማለት ናቹራል ነው ልል ፈልጌ ነው። ማለት በጣም እንበሳጭበት ጊዜ አለ። ግን ከዛ ደግሞ ረግብ እንልና ግን ለምንድን ነው ደግሞ ብለን እንጠይቃለን። እና ያው ትምህርቱ ያለው እሱ ውስጥ ስለሆነ አንዳንዱ ትምህርት ህመም ውስጥ ነው ያለው እና ለምንድን ነው ምናምን እንላለን። እና አንዳንዴ ጥቅስ ሁሉ ልናስደግፍበት እንፈልጋለን። ምናምን ጴንጤ መሆን ጥሩ ነው ውጊያ የሆነ ወይ ምናምን እንላለን። ኤኒዌይስ ግን እንደሱ አይነት ነገር ያሳያሉ። አንዳንድ ጊዜ ደግሞ ኤክስፔክት ያላረግናቸው ነገሮች ማለት እንዴት እንደዚህ ሆነ ምናምን የሚያስደነግጥ ነገር ደግሞ አይተን እናውቃለን። ሀውነርስ እንዲህ መሆን ይችል ነበር እንዴ ምናምን ብለን ደንግጠን ደግሞ እናውቃለን። ከዛ ቁጭ ብለን ግን እናወራለን። እንዴት እንደዚህ ሆነ እንደዚህ ይደረጋል ምናምን እንላለን። ያው ቁጣችንን ሰማሁ እናሳያቸዋለን። ግን ብዙ ቁጣችንን ደብቀን ያው እነሱ ፊት ስንቀርብ ለብቻችን ያው ጉዳዩን በጣም ያብሰከስከናል፣ ያብሰለስለናል። እነሱ ፊት ግን ያው ሁሉንም ነገር እንትን ማድረግ ስለማይኖርብን ሰምሃው ቁጣችንም እንዲታወቅ እንፈልጋለን። ግን ደግሞ በጣም ተቆጥተናቸው የሆነ በዛ አይነት ጉዳይ ሲገኙ ነገ እንዳይነግሩን እንዳይሆኑ ደግሞ እሱን ደግሞ በጣም ብዙ ሰው የሚሳሳተው በጣም ቆንጆ ነው። እንደው ትንሽ ልበል ምንድነው ይሄ ብዙ ወላጆች የሚሰሩ ስህተት ዘይ ጊቭ አፕ በቃ አይሰማም፣ ተስፋ ይቆርጡበታል። በልጅ ተስፋ ይቆርጣሉ። አንዳንዶቻችን በልጅ ተስፋ እንቆርጣለን። ጌታ ሆይ ኧረ እኔ ምንድን ነው ምናምን ትላለህ፣ ትናገራለህ፣ ደጋግሞ ይሆናል እና ደግሞ ከውጭ ደግሞ ሲመጣ ደግሞ ይብስብሃል። አሁን የውስጡ አይደለም ብዙ እንትን የሚል የቤቱ አይደለም። አሁን ከትምህርት ቤት ከሰማህ በቃ በጣም ነው እንትን የሚለው እና እንደዛ አድርገህ ደግሞ ደጋግሞ የምትሰማ ከሆነ አንዳንዶች ተስፋ ይቆርጣሉ። በጣም በጣም መታሰብ ያለበት ይሄ እድል ነው። ላይክ ከ0 እስከ 7 የኛ እድል ነው። ለወላጅ የተሰጠ እድል ነው። አንዳንዱ ወላጅ ተስፋ በመቁረጥ ያባክነዋል። ላይክ በቃ ይተወዋል ወይ በቃ አይሰማኝም ብሎ የሚሰማውን ልጅ ይሄ ዲሰንት የሆነውን እሱን አፕሪሺየት ማድረግ ምናምን ማድረግ ለሱ የሆነ ነገር ማድረግ ምናምን ያኛውን እንደውም ኢቨን እየገፋው ዝም ብሎ እንደው በቃ ልክ ጌታ አንዳንዶች ቀንበር ሰጠኝ እንደሚወጣ ጌታ መውጊያ ምናምን ብለው አንዳንዱ ሊያስቡ ይችላሉ። እነዛ አይደለም ነው ይሄ እድል ነው። እና ያንን ነው ጊቭ አፕ ማድረግ አያስፈልግም። ሁልጊዜ መሞከር፣ ሁልጊዜ መስራት፣ ሁልጊዜ ማስተካከል የኛ ስራ ነው። የወላጅ ግዴታ ነው። ቅድም ስትል ነበረ እኮ የመጀመሪያው ላይ እሱን ማሰብ ራሱ በጣም ትልቅ አንዱ መፍትሄ ነው። እግዚአብሔርን እኔም እንደዚህ ነው ማስቸግረው ብለህ ማሰብ ትሁት ያደርጋል። ቢያንስ ለልጅ እንድትራራ ያደርግሃል። እኔም እንደዚህ አስቸግሬው ነው የሚለውን ማለት ነው። እና ሪፒቲቲቭ የሆኑ ነገሮች መደረጋቸው አይቀርም። እነሱን ደጋግሞ
ያለማቋረጥ ያለመታከት መስራት እንደ እድል እንደ ስራ አንዲት ጸሐፊ እንትንን ልክ ፓረንቲንግን እንደ ሙያ ልክ አንድ ሰው ልክ እንደ ስራው አሁን አንድ ስራ ወጥተህ መስሪያ ቤትህ ሩቲን እኮ ነው የምትሰራው። ምንም ጥያቄ የለውም። አብዛኞቻችን የምንሰራው ስራ ሩቲን ነው። የሆነ ኃላፊነት አለበት፣ ትሄዳለህ፣ ያንን ኃላፊነት ትሰራለህ፣ ምናምን ትላለህ፣ እንግዳ ታስተናግዳለህ፣ እንትን ትላለህ፣ ምናምን ባለጉዳይ ትጨርሳለህ፣ ምናምን ትላለህ፣ ከዛ በኋላ ትወጣለህ። ነጋዴም ኮንክ ትሄዳለህ፣ ዕቃ ትሸጣለህ፣ ትገዛለህ፣ ምናምን ሩቲን እኮ ነው። ላይፍ ኢዝ ሩቲን ራይት። ስለዚህ ያንን ሩቲን ልክ እንደ ፕሮፌሽን አርገው ትላለች። በቃ ፕሮፌሽን አርጉት እናንተ። ፕሮፌሽን ነው ልጅ ማሳደግ፣ ፕሮፌሽን ነው፣ ሩቲን ነው። እዛ ሩቲን ውስጥ አንድ ምን አለ? የሚያናድድ ነገር አለ። ልክ የሚያናድድ ከስተመር እንደሚመጣብህ፣ የሚያናድድ ተገልጋይ እንደሚመጣብህ፣ አገልጋይም ሆነ የሚያናድድ ሜምበር እንዳለ ልክ እንደዛው ልክ እንደዛ ነው። ልክ እንደ ፕሮፌሽን ነው እና ልክ ሙያ ነው በቃ። ስለዚህ ጠዋት ተነስተህ ፕላን ታደርጋለህ። ዛሬ እንደዚህ ይህንን ነው። ስለዚህ በዚህ ሰሞን ሆኗል ወይ እነዚህ ነገሮች ተደርገዋል ወይ የሚለውን በየጊዜው ማድረግ። እኔ ዛሬ እንደውም ተስፋ ለቆረጣችሁ ወላጆች መልእክቴ እንደገና ተስፋችሁን አንሱ። በልጅ ተስፋ አይቆረጥም። ለተለየ ልጅ የተለየ ትሪትመንት ያስፈልገዋል የሚለውን ግን ደግመን ብናነሳ እዛ ላይ ትንሽ ሰፋ ብታረገው ደስ ይለኛል። አዎ እንግዲህ ወደኋላ ትንሽ እንመለስ። እኛ ስናድግ ቤተሰብ ውስጥ የነበረውን ካራክተር ስንመለከት ዲፍረንት። ታላቅ እህቶቼ እንዴት ነበሩ፣ ወንድሜ እንዴት ነበረ ምናምን ብለን ስናስብ እኔ ምን አይነት ነበርኩ ምናምንና በተለይ ወላጆቻችን ይነግሩን ነበር። እሱ እንደዚህ አይነት ልጅ ነበር፣ እሷ እንደዚህ ነች፣ እንዲህ አርጋ ምናምን ብለው ይነግሩናል። እና በጣም እንትን ነው አንዳንዱን ምናምን እንትን ማለት አሁን ላይ ሆነን ምናምን ስናስበው ኦኬ እንዲህ ሆናችሁ ነው ያደጋችሁት የሚል ለሰን እናገኛለን። ስለዚህ እኛ እንደዚህ የተለያየ አይነት ነገር ሆነን እንደመጣን አስበን ልጆቻችን እንደዛ ናቸው ብሎ በማሰብ ነው የሚጀምረው። ብዙ ነገር ያው ከራስ ሲሆን ጥሩ ስለሚሆን እና እኛ እኮ ምናምን ብለን ከጀመርን አይሆንም። ያው አንዳንዴ ስቀልድ ሁሉ እኔ እኮ ታዩ በጣም እንደው ከልጅነት ጀምሬ ምናምን እያልኩ እቀልዳለሁ። እና እንደውም ለእናቴ እንደዛ አላታል ምን ያሁን ልጅ እኔ እኮ እንደው በልጅነቴ ሁሉ ስጠባ አስፈቅጄ አልነበረም ገና አፍ ሳልፈታ ምናምን ብዬ ቀልዳለሁ። አይደል ምናምን ትላለህ ታስቀያለች እናቴም። እና አይ ምናምን አንተ እኮ ምናምን ብላ ስትነግረኝ ኦኬ ምናምን እላለሁ። እንትን ይለናል በጣም ምንድን ነው ጉዳዩን ኦኬ እኛም በራሳችን መንገድ እንደዚህ አይነት ጉዳዮች ነበሩ። ስለዚህ የእያንዳንዱን ነገር ነው የምንለየው። ምናልባት ትንሽ ሰፋ ላድርገውና ያው ኢየሱስ ክርስቶስ ሲመጣ አንድ የእምነት ፋሚሊ አይደል መመስረት የፈለገው አይደል? ቤተሰብ አይደል መመስረት የፈለገው እና ደቀ መዛሙርት ውስጥ የነበረውን ነገር ነው ማስበው። ማለት የነጎድጓድ ልጅ ስሙ ራሱ ያው ነጎድጓድ ነው እና ዮሐንስን የመሰለ የፍቅር ሰው፣ ከዛ ይሁዳን የመሰለ ደግሞ ከሃዲ፣ ስሙን ቀናተኛውን የመሰለ ሸማቂ። ማለት እነዚህ ሁሉ ግን ማለት ኢየሱስ ክርስቶስ እነሱን ይይዝ የነበረበትን መንገድ ሳስብ ከቤት ጀምረን እስከ ቤተ ክርስቲያን የሚለውን ሴል ይሰጠኛል። ማለት ያው ቤተ ክርስቲያንም እንዲህ አይነት ሰዎች እንዳሉ መታሰብ አለበት። ቤታችንም ውስጥ ግን እንደነዚህ አይነት ሰዎች ደግሞ ማፍሪያ እንደሆነ ደግሞ መታሰብ አለበት። ስለዚህ ምን አይነት ልጅ ነው ኮንትሪቢዩት የምናደርገው የሚለው ነገር፣ ምን አይነት አስተዳደግ አለን፣ ባህሪያቸውን አንደርስታንድ ባደረግን መጠን ስለሆነ ነርቸር ልናደርግ የምንችለው። ስለዚህ እሱን ይሄ ሞልድ የማድረግ አይደል የማስተካከያ ጊዜ አለ። ቅድም እንዳልከው እድሜ የሚባለው ነገር እንትን ነው አይደል? ምንድን ነው የሞልዲንግ ማሽን ነገር ነው። ስለዚህ በአንዳንዱ በዛ እድሜ ላይ ነው ብዙ ሊሰራ የሚችለው የሚስተካከለው። አለበዚያ ከፍ ሲል ያው አይሆንም። እና እንደነሱ አይነት ነገሮች እንዳሉ እንደ ዕድል መመልከት ብለን እንድናስብ የሚያደርገን ነገር እንዳንደክም የምንሆነው እሱን ካላደረግን ነገ
ማየት የማንፈልጋቸው አይነት ሰዎች ተርታ ውስጥ የሚመደቡ ልጆች ይኖሩናል። ምንም ጥያቄ። ምክንያቱም ልጆች የእግዚአብሔር ስጦታ ናቸው። የእግዚአብሔር ስጦታነታቸው እኛ እጅ ላይ ሲሆን የእግዚአብሔር አደራ ናቸው። ስለዚህ ይሄንን አደራ በምን አይነት መንገድ እንወጣዋለን የሚለው ነገር ልጆቹ ምን አይነት ሰዎች ይሆናሉ የሚለውን ይወስናል። ስለዚህ በጣም ይሄ አደራው ትልቅ የሚሆንበት ምክንያት ምን አድርገን እናሳድጋቸዋለን የሚለው ነገር፣ ምክንያቱም ለተሰጠን ነገር ያለን ኮሚትመንት፣ ያለን ኖሌጅ፣ ያለን ምንድን ነው በጣም ይሄ በጣም ያለንን ነገር ሁሉ ኢንቨስት የምናደርግበት እንደሆነ ማሰብ፣ ምክንያቱም አምኖ ነው የሰጠን ብሎ ማሰብ እሱ አይ ቲንክ የበለጠ እንትናችንን እንደው ሬስፖንሲቢሊቲያችንን በጣም ያጎለዋል። ማለት በቃ አምኖ ነው የሰጠኝ። ስለዚህ ይሄ አምኖ ደግሞ የተሰጠ ነገር ሌባ እንኳን አደራ ሲሰጠው እኮ አይወስድም ማለት ጳውሎስ እንደዛ ይላል አይደል? ታማኝ አድርጎ ስለቆጠረኝ ነው ለአገልግሎቱ ሾመኝ ይላል አይደል? ታማኝ አድርጎ ስለቆጠረን ነው ልጆች የሰጠን። ስለዚህ ተቆጥረን የተሰጠን እንጂ ሆነን መገኘት እዛ ፕሮሰስ በጣም ታንኪዩ አይደል? አዎ። ስለዚህ እሱን ማሰብ የሚያስፈልግ ይመስላል። ማለት እኔን እንትን የሚያደርገኝ እሱ ነው ማለት አቅም የሚሰጠኝ እደክማለሁ። ውሽ አሁንስ ይሄ ነገር እንላለን ናቹራል ይመስለኛል። እና ግን ትንሽ ሪቪታላይዝ የሚያደርገኝ ግን የሆነ በቃ ትንሽ እንትን ምንድን ነው ትንሽ ኤነርጂ ምናምን የማገኘው አደራ ነው። አምኖ ነው የተሰጠ ምን አረከው ምናምን የሚባል ተጠያቂነትም አብረዋል። ምክንያቱም ኃላፊነት ሁሌም ተጠያቂነት ስላለ፣ ስለዚህ አሳድጉልኝ ነው ያለው አይደል? አዎ። ለእንትኑ ልጅን ምሳሌ 22 ላይ ብዙ ጊዜ የምንጠቀመው 22:6 ነው 22:6 የምንጠቀመው በአብዛኛው የምንጠቀመው ጥቅስ ልጅን በሚሄድበት መንገድ የሚለው ቃል እኛ ልጅ በፖሰሲቭ አጀክቲቭ አይደለም የተቀመጠው። ምን ማለት ነው? በባለቤትነት ምናምን አይደለም የተቀመጠው። ትሬን አፕ ኤ ቻይልድ ምን ማለት ነው? ልጅን ነው። ማንኛውም ልጅ በባህሪው በል በምን በል በፈለግከው በል ምንም እንትን የለውም። በጾታ በል በምን በል ምንም ልዩነት የለውም። ልጅን ነው አሳድግ የሚለው እና ይሄ እኛ ጋር የሚመጣውን ልጅ እንዳልከው ፕሮሰስ ነው። እኛም እግዚአብሔር አመንን፣ ግን ፕሮሰስ ነው። እሱን ለማድረግ ደግሞ የእኛ ታማኝነት ግድ ነው የሚለውን የምናስብ ከሆነ ፕሮሰሱ ምንድን ነው? እሱ ነው መመለስ ያለብን። ልጅ እግዚአብሔር ይሰጣል። ልክ ስንጋባ ራይት ኦፍ ፓሴጅ የሚባል አለ አይደለ? የማህበረሰብ ግዴታ አለብን። ለምሳሌ ልጅ ከሆንክ ጡት መጣል አለብህ፣ ዳይፐር መጣል አለብህ፣ ፖቲ ትሬኒንግ ውስጥ ትገባለህ። ምንድነው በፖፖ መጠቀም ግዴታ ይሆናል። ከዛ ሲያድግ ደግሞ አይ አድገሃል፣ አሁን ይህንንም ተው። ራይት ኦፍ ፓሴጅ ናቸው እነዚህ እንዳለ ላይ የማህበረሰብ ግዴታዎች ናቸው። ከዛ ወጣት ትሆናለህ፣ ከዛ ታገባለህ። ስታገባ ሁሉም ኤክስፔክት የሚያደርገው ውለድ ነው መውለድ ነው። ስለዚህ ከጋብቻ በኋላ ኤቭሪዋን ኤክስፔክት ያደርጋል። ደግሞ እውነትም ልጅ ይወለዳል። አንዳንድ የማይወለድባቸው አጋጣሚዎች አሉ። እግዚአብሔር ሲፈቅድ ልጅ ይወለዳል። ልጅ ሲወለድ ያንን ፕሮሰስ አናቀውም እና ሰው በቃ ወላላ አሳድግ ነው የምትባለው ማለት ነው። አሳድግ ውስጥ ይሄን ፕሮሰስ ግን በትክክል ዘርዝሮ በዚህ መንገድ ብትሄድ ይህን ብታረግ እንዲህ ቢሆን የልጅ እንትን በዚህ እንትን ብትል ፕሮሰሱን የምንጀምረው ልጅ ይዘን ነው። ትራይ ኤንድ ኤረር ይሆናል ማለት ነው። ከዛ በኋላ እነሱ ላይ እያበላሽን በእነሱ ነው የምንለምደው። ያ ትራይ ኤንድ ኤረር በቃ ልጅ ይዘህ በልጁ እንማራለን። አንዳንድ ጊዜ እድለኛ ኮንክ የመጀመሪያ ልጅ በጣም ዲሰንት ይሆንና ለሌሎቹ ልጆች እንደውም እንትን ይሆናል፣ እንዳትማር አድርጎ ያስተካክልሃል። እኛ ይሆን ነው ማለት ነው። በቃ የመጀመሪያ ልጅ ንጹህ ነው፣ ሁሉን ኬሩም ፍቅሩም ምኑም ስላለ ኢቨን ቆሻሻ አንስቶ ሊሰጥ ይችላል። እኔ ልጅ እንደዛ ነበረች። እንደዚህ ምናባረ በቃ በጣም በቃ በብዙ ፍቅር። ሁለተኛ እንደምታውቀው ምክንያቱም አሁን በቃ እንትን አለ። ከዛ በፊት የልጅ አሁን ልጅ ፕሮሰሱ መጀመር ያለበት አሁን ልመልስህ ነው።
ፕሮሰሱ መጀመር ያለበት ከጋብቻ በፊት ነው። ሁለት ፍቅረኛሞች በየቀኑ በየሻይ ቤት ተገናኝተው ምን እናውራ ዛሬ ብለው ከሚጨነቁ የልጅ አስተዳደግ በጣም ሰፊ ነው። ፓረንቲንግ ስታይሉ ብዙ ነው እና ቅድመ ጋብቻ ላይ ብንወስደውስ? ቅድመ ጋብቻ ላይ ያሳለፍናቸው ጊዜያቶች፣ አመታቶች፣ ወራቶች እነዛን ጊዜያት እንዲህ አይነት ልጅ ቢሆንስ? ምን አይነት ልጅ አለ? የሚማርበት የልጅ የመማር ሁኔታ፣ የአእምሮ ሁኔታ የተለያየ ነው። እንግዲህ ገጥሞን እኮ እኛን ያያችሁ ተማሩ እያለን ነው። በተለይ ላላገቡ በእውነት ለመጋባት የወሰኑ ያላገቡ ሰዎች ማውራት ያለባቸው ትልቁ ነገር ፓረንቲንግ ነው፣ የልጅ አስተዳደግ ነው። አንዳንዴ በዘይቤ መለያየት ማለት የልጅ አስተዳደግ ዘይቤ ይለያይና አባት በጣም ምንድን ነው ፕሮቴክቲቭ ነፃን ታያቸው ልጅ ነው። አዎ ያድጋል፣ ሲያድግ ይተዋል፣ በቃ ታው የሚለን እናት ደግሞ እሞታለሁ ይሄ ልጅማ እንደዚህ ማደግ የለበትም እኔ ያደግኩት እንደዚህ ነው ምናምን። ሁለቱ ልዩነቶች ኢቨን ልጁ በመሀል ቤት አንዳንድ ጊዜ በሁለት ቤተሰብ ውስጥ ያድጋል። ስለዚህ አሁን ስምምነት የሌለበት ቤተሰብ ውስጥ ይገባል ማለት ነው። ስለዚህ ፕሮሰሱን ከዚህ ብንጀምረውስ ምን ትላለህ? ወደ ቅድመ ጋብቻ እንወሰደው። በጓደኝነት ወይ በጮኝነት በምንለው ጊዜ ላይ ከእሷ ጋር እናወራ ነበረ እና እንደው ምን ያህል ልጆች ቢኖሩን ምናምን የሚለውን ሁሉ እናወራ እንደነበር በጣም ትዝ ይለኛል። ያው የኛ ረጅም ጊዜም ስለነበረ በጣም እናወራ ነበር ምናምንና ያው አንዳንዱ እንዳወራ ነው አይደለም ስንገባ ግን እንትኑ ነበረን፣ የአእምሮ ዝግጅቱ ነበረን ማለት ምን አይነት ልጆች ይኖሩ ምናምን የሚለው ሀሳብ ግን እውነት ለመናገር እንደው በጥልቀት የተወራ ጉዳይ ግን አልነበር። ማለት እንደው ምን እንዲሆኑልን እንፈልጋለን፣ ምን አይነት አስተዳደግ ይኖረናል ምናምን የሚለውን ነገር ሳምሃው የምንግባባባቸው እና ኮመን የሆኑ ነገሮች ነበሩን። አንዳንዱ ከጊዜ በኋላ ይለወጣል ብለን የተውናቸው ልጅ እንዲህ መሆናል እንዲሆን ምናምን። ምክንያቱም ወደ ትዳር ስንገባ ይዘነው የምንገባው ነገር ሁለት ቤተሰብ ነገር ነው። ከዛም በኋላ በእኛ መጋባት ደግሞ ሌላ ሶስተኛ ከለር ደግሞ መፈጠራል። ስለዚህ ልጁ ሶስት ቤተሰብ ውስጥ ሊያድግ ይሆናል። አንዳንዴ እንደሱ ነገር ይሆናልና ስለዚህ እኛ ቤት ልክ እነሱ ቤት ስህተት፣ እነሱ ቤት ልክ እኛ ቤት ስህተት የነበረ ነገር ሲመጣ ምንድን ነው የሚሆነው? እና በጣም ትልቅ ቻሌንጆች ነገር ይነሳሉ። አንዳንድ ጊዜ ኦኬ እንደዚህ ነው የሚሆነው፣ እንደዛ ነው የሚሆነው እና አሁን ሚስቴ በጣም የፍቅር ሰው ነች ለልጆች። እኔ በሁለቱም ነው ማምነው፣ እንደሱም ነኝ። በጣም እየቆነጠጥኩ ነው ማፈቅረው ማለት ያው ሁለቱንም መደረግ አለበት ብዬ ስለማምን እና እሷም በጣም በቃ ሟች ነች ምናምን ለልጆቿ የምትባለች። ስለዚህ እሱን ልቧን ገምተዋል። ስለዚህ ማማ ምንም አትለንም በዚህ ጉዳይ ምናምን ብለው ያስባል። ባባ ነው እንጂ እና ሰምሃው ይሄ ነገር አንዱ እንትናችን ነበር። ከሚስቴ ጋራ በጣም ቁጭ ብለን ተነጋግረን በጣም ተጣልተንበትም ሁሉ የምናውቅ ማለት ይሄ ነገር እንደዚህ እንዳይሆን፣ እንደዚህ ከሆነ ልጆቹ ጋር የሚፈጠረው ፊሊንግ እናቴ እንዲህ ነች አባቴ እንዲህ ነው የሚል ይሆናል። ስለዚህ ዋሬቨር እንደው በሳሳትም እየቀጣዋቸው ምንም ነገር እንደዚህ ተሳስቼ እንኳን የሆነ ነገር ማድረግ እነሱ ፊት በቃ ልክ ነኝ በኋላ ንገሪኝ። እሷ እንደሱ ሆና እንደሱ ስለማድረግ ልክም ስለሆነ ምክንያቱም እንደሱ እንደሆነ ካልታሰበ አሁን አንዳንድ ጊዜ ምን አይነት ነገር እናያለን ልጆቻችን ላይ ፓፓ ማማ እንዲያረገችኝ ምናምንና አባት ታረግሞ እሷ ሲሉኛል ማለት ነው። እነሱ ሲቀጡ አባርጎ ስለሚባለው ማለት ነው። ስለዚህ አንዳንዴ ኦኬ ፓፓ ማለት ማማንም
የሚያስደርግ ብለው እንዳያስቡ ነገር እንላለን። ነገር እሷ በቀልድ ምናምን አድርጋ የሆነ ነገር ስጠው ሶሪ ምናምን አጠፋው ትላቸዋለች። ልክም ነው። ከዛም በኋላ ወዲያው ቅጣቱን ምን ያስባሉ እነሱ? በቃ ባባ ሲመጣ አብ ታደርጊያለሽ ይሏታል ማለት ነው። ስለዚህ እንደነዚህ አይነት ነገሮች ሲሆኑ በቃ በእነሱ ፋሚሊ የነበረ ነገር ምናምን ሆኖ እኛ ቤት ይመጣል። በእኛ ፋሚሊ በቃ ምን ችግር አለው ምናምን ተብለው ይመጣል። እና እንደነዚህ አይነት ነገሮች የሚያመጧቸው ነገሮች አሉ እኛ ቤት ውስጥ የእኛ ጎጆ ምናምን ሲሆን ከዛ የእሷን ቤተሰብ የኔም ቤተሰብ ቤት መጣው ካልኖርን በእኛ በኩል እና እንደሱ ሲሆን በጣም ቤቱ ይጠበናል ማለት ሰው ይበዛብንና ከዛ ፈላጭ ቆራጩ በስቶብን እንትን ይላል ማለት የትኛውን ከለር እንደምንመርጥ አዳክታል። ስለዚህ ሳምሃው እንትን ይኖራል። አንዳንዱን አስቀድመን አንዳንዱን ሲሆኑ አይተን እናስተካክላለን ማለት ይሄ እኮ ልክ አይደለም ምናምንና ስለዚህ ይሄ መሆን ያለበት እንደዚህ ነው እና ስለዚህ በእንደነሱ አይነት ነገሮች ነው አንዳንዱ የሚስተካከሉት እና አንዳንዱ ሰርተን የገባ ነው ግን እንደው በደንብ ሰርተን ገብተናል የምንለው ግን አይደለም። ከገባን በኋላ ይሄን ጉዳይ እንዲህ እናረገው ምናምን የምንላቸው አንዳንዱን እያየን የተማርነው ቅድም ያው እንዳልነው እያበላሸን ከዛ ግን ይሄ ነገር መበላሸቱ ከቀጠለ ልክ አይሆንም። ስለዚህ ሌትስ ዱ ሰምቲንግ ምናምን ብለን ከዛ ይሄ ነገር ምናምን ብለን እና አንዳንዱን ኢቭን ገና ስራ የሚጠይቀንም ጭምር ደግሞ አለ። ይሄኛው እንዴት ነው የሚሆነው ምናምን አንዳንዱን አልተዘጋጀንበትም። ስለዚህ በቃ እንትን ነው እንደ ምንድነው ዱብዳ ነገርም ጭምር ነው እጃችን ላይ ሆኖ ነው ያገኘነው። አንዳንዱ አሁን ትልቁ ነገራችን ምንድነው ይሄ እነዚህ ሁሉ አሁን ገብተን ከምናረጋቸው እስከ መጋባታችን በፊት እናውራቸው፣ ደግመን ደጋግመን እናውራቸው፣ እንስማማባቸው። እንደውም ልክ እንደ ቃል ኪዳን ብትችሉ ጻፏቸው። ይኸው አንቺ እንዲህ ብለሻል፣ ያንቺ አስተዳደግ ይሄ ነው፣ የኔ ይሄ ነው። ስለዚህ ቲም አፕ ማድረግ አለብን። ለምሳሌ ቅድም እንዳልከው ለያይቶ ማየት እኔ ልጆች ምን ያደርጋሉ? የሆነ ነገር ይጠይቋታል እና እምቢ ትላቸዋለች። እምቢ ስትላቸው ልክ እኔ ከውጭ ስመጣ በርሳ ቋቋ እነሱ እየሮጡ ይመጣሉ። ይመጡና እሷ እምቢ ያለቻቸውን ጥያቄ እኔን ይጠይቁኛል እና እንደዚህ አርጉ ትላለሁ ማለት ነው። እሷ ትላለች ምክንያቱም በቃ በሁለታችን መካከል ያለውን ሉፖል ምንድን ነው የልጅ አእምሮ አሁን ብዙዎች እንትን የማይረዱት ልጅ አእምሮ በጣም ትንሽ ምን ያውቃሉ ምናምን ነው የሚለው። አእምሮአቸው በጣም ፈጣን እድገት ላይ ነው እና የሚያስቡበት መንገድ ለምሳሌ እኛ አንድ ነገር አንዴ ነው በዚህ መንገድ ካልሆነ በጣም ሌላ ሁለተኛ መንገድ ከዛ ተዋዋለን። እነሱ እድሜያቸውን ሙሉ ነው ያንን እቺ የልጅነት እድሜ አእምሮ የሚያድግበት እድሜ በዛ ጊዜ አንድን ጉዳይ እንደውም አንድ የተሰራ ጥናት አለ። አዋቂዎችና ልጆች የሆነ ፐዝል ይሰጣቸዋል እና አዋቂ 2-3 የሞከረና ፐዝሉን ይተወዋል። ልጅ ከ10 ጊዜ በላይ ነው የተለያየ መንገድ የሚሞክረው። ምን ማለት ነው? አንተ በዚህ ጋር ስትዘጋበት ሌላ ሉፖል ይፈልጋል ያንተና በአንተና በእሷ መካከል ያለ አንዱን ስትዘጋበት በአንዱ እና አይቆምም ይሄ። ስለዚህ ምንድን ነው መጀመሪያ ምንም ነገር ከማለታቸው በፊት አሁን እየገባን ሲመጣ መተው ሲጠይቁኝ ምን አለች? አዎ ምን አለች ማሚ ምን አለች? ጠይቃታል። ከዛ ትጠይቃለህ። ከዛ እውነትም አንተ የጠረጠርከው ነገር ራሱ ይሆናል ማለት በቃ እሷ የከለከለችው ነው አንተ የተጠየቅከው። ስለዚህ በሁለታችሁ መካከል እናንተ ቲም እንዳታረጉ እነሱ የራሳቸው መንገድ ያረጋሉና እንትን በአንድ መንገድ ብቻ አትመልሳቸውም። ላይክ አእምሮ እድገቱም ስላለ ፍጥነቱም ስላለ በዚህ በዛ እያሉ ልፖልን ሁሌ ይፈልጋሉ። ይሄንን ቀድሞ የተነጋገረ ወላጅ በጣም ምርጥ ወላጅ ነው የሚሆነው። ማለት መቼም ፐርፌክት ይሆናል አንልም፣ ሙሉ ምንም ነገር የሌለበት ይሆናል አንልም፣ ግን ከኛ ይሻላል። ቢያንስ የእኛን ንዴት አይናደድም። እስቲ ትንሽ ጨምርበት። አንዳንዱ እውነት ለመናገር በዚህ እድሜ ያስቡታል እንላለን። ማለት ጉዳዮችን እንትን ለማለት የሚሄዱበት ርቀት እና አንዳንዴ እኛ ራሱ እንገረማለን። ማለት እኛ ማናስበው ሆኖ ሲገኝ ማለት በዚህ ልክ ምናምንና ወይ አዳም ምናምን እንላለን። ወደ አባታችን ይመልሰናል።
እንትን ነው አንዳንዴ በቃ ጀስት በእነሱ ልክ ነው የሚያስቡ ደግሞ ነገርና ለመሸወድ የሚሄዱበት መንገድ ምናምን እና እኔ እንደውም ቅኔ መቼ ነው የተወለድሽው ምናምን እላታለሁ። ወይስ ነቅቼብሻለሁ ነው ነገሩ እና ድሮ ትለኛለች እና ገብቷት ማለት ነው። ከዛ በቃ ተነቃቅተን ያው እንትን እንለዋለን አንዳንዱና አንዳንዱ ግን የሚሄዱበት ርቀት ምናምን ፕላስ ደግሞ የሆነ ትምህርት ቤታቸው ካሉ ልጆች ጋራ ደግሞ እንትን ብለው ይዘዋቸው የሚመጡት ካራክተሮችስ አንዳንዴ በጣም ኦድ ናቸው እና ኢሚቴት ለማድረግ የሚፈልጉባቸው መንገዶች ምናምን በተለይ ያው ትንንሾቹ ሞር ታላላቆቻቸውን አይደል መምሰል የሚሞክሩት እና ታላላቆች ደግሞ ብዙ ጊዜ ከውጭ ነው ይዘው የሚመጡት። ታላቅ ከላይ ሳይኖራቸው ሲቀር እኛን ምናምን ይሰሙና ከዛ ይሄ የፒር እንትኑ በጣም ትልቅ ነው። አሁን ዜማ ጋር እሱን ነው ብዙ ጊዜ የምናየው ትምህርት ቤት ምናምን የተባለውን ነገር ጓደኞቹ ምናምን ጥሩም ያልሆነው የሚመጣና ማታ ያው ስናራግፍ እናመሻለን እና እንደዚህ ምናምን ብሎ የሆነ መዝሙር ነገር ይዞ ይመጣል። ያው የልጆች መዝሙሮች አሉ እና አንዳንዱ በጣም እንትን ይላሉ በዝግንን ይላል እንጂ እንዴት ምናምን እንለዋለን። ከዛ ጓደኛዬ እንትና ነው እኮ እንደዚህ ያለው እኮ ጥሩ አይደለም እንትን ምናልባት እኮ በጣም እንትን ብሎን ነው እኮ ምናምን ስድብ ሁሉ እኮ ምናምን አለው ውስጡ ግን እሱ መዝሙርነቱ ምናምን አስቦ ነው እና ልጆቻችንን ስናሳድግ አንዳንዴ የሌሎች ልጆችንም አብረን ነው የምናሳድገው ብዬ አስባለሁ። ማለት ኦኬ እሱ እንደዛ አለ ምናምን እና ከዛ ብዙ ጊዜ ከትምህርት ቤት የምትመልሳቸው ባለቤት ሄደችና አገኘዋለሁ ምናምን ብላ ቀድማ ለማግኘት ትሞክራለች። እንደዛ እኮ አይሆንም ምናምን ምክንያቱም ልጃችን እንዳይበላሽ ጭምር ነው። እውነት ለመናገር ስለ ልጁ ብቻ በጣም አስበን ሳይሆን የእኛ ልጅንም እያበላሸ ስለሆነ በጣም ጓደኛው ከሆነ ያው እሱንም ማሳደግ አለብን ብለን ማሰብ ጀምረናል። ያው ወደኛ እንዳይመጣ ነው። ኤግዛክትሊ እውነት እኮ በእንትን የኢንፍሉዌንሱ አሁን የሌላ ቤተሰብ ካልቸር እየተማረ ይመጣል ማለት ነው። እዛ ካልቸር ሼር ያደርጋሉ ትምህርት ቤታቸው እና እሱ ሁሉ ይመጣል። ምንድነው የልጅ የውስጥ ትግልና የውጭ ትግል ብለን እንያዘው። የውስጥ ትግል ቤት ውስጥ በእኛ በባልና ሚስት መካከል የሚኖሩ እንትኖች አንዳንዴ ያለመግባባቶች፣ አንዳንዴ ሚስ አንደርስታንዲንጎች፣ አንዳንዴ ልጅን የምናይበት መንገድ ሁለታችንም በየራሳችን ቅድም እንዳነሳ ነው ይሆንና ልጁ ላይ ትግል ይሆንበታል። ሌላኛው የውጭ ነው። የውጭ ትግል ጓደኞቹ በሙሉ ያላቸው የቤተሰብ እንትን ካልቸር ተሰብስቦ ልጁ ጋር ይመጣል። ስለዚህ ልጁ ምርጫ አለበት ማአት ምርጫ እና እሱን ሁሉ ምርጫ ነው ይዞበት የሚመጣው እና እየመጣ ቼክ ያደርጋል። ግን አንተ ጋር ጥሩነቱ እሱ ነው። መቶ ይዘመርልሃል። ጊዜ ካልሰጠኸው ነው ችግሩ። አሁን አንዱ ያለብን ፈተና ጊዜ ያለመስጠቱ ነው እንጂ እንዳልከው ቀደም የማራገፍ ጊዜ እያንዳንዱ ቤተሰብ ከትምህርት ቤት በኋላ በተለይ አማኝ ወላጆች፣ ይሄ የኛ ፕሮግራም ለአማኞች የተዘጋጀ ስለሆነ አማኝ ወላጆች ምንም ጥያቄ የማራገፊያ ጊዜ ቆንጆ ቃል ነው። ያንን የማራገፍ ጊዜ ያስፈልጋል። ትንሽ ጊዜ መውሰድ ያስፈልጋል እና የልጅ ትግል ነው ይሄኛው። የውጭ ትግል አለበት። ያንን ነው ይዞ ይመጣል። አንዳንዱን ደግሞ ይወደዋል። ኦኬ ታው ብለኸውም ሪዝን አድርገህለት ምናምንም በየሆነ ጊዜ ሲለው ምናምን ልታገኝ ትችላለህ። ኮንሲስተንሲው ቅድም እንዳልነው ሳይቋረጥ እሱ መቀጠል አለበት እና ያ የውጭ ትግል ነው። ቀጥል እባክህ። ይዞ ይመጣል እና አንዳንድ ጊዜ እንደውም በቅርቡ ምን ሆነ አንዲት የትምህርት ቤት ዩኬጂ አብራው የነበረች ከዛ አንደኛ ክፍል ምናምን አብረው ደግሞ የሆኑ አንዲት ሴት ነበረች ከሱ ጋር ከዜማ ጋር ማለት ነው። እና ምን ሆነ ወላጆቿ አንዲት ሴት ልጅ ነበረች። ሴት ልጅ ማለት እና ወላጆቿ ብዙ ማርከር ሰጥተዋት ትምህርት ቤት ይዛ መጣለች። ብዙ ስላለኝ ውሰድ ብላው ይዞ መጣ ማርከር። ከዛ መምጣቱን ያወቅነው ግድግዳ ላይ ጽፎበት ነው። ከዛ ግድግዳ ላይ ጻፋል እንዴ ምን ብዬ ጀመር ማርከሩ ከየት መጣ ምናምን። ከዛ ስሟን ነግሮኝ ቴሊሳ ልጅ ያመጣችልኝ ምናምን። ኦኬ ቴሊሳ እኮ ለአንተ ማርከር እንዴት ታመጣላለች? በነገራችን ላይ እኮ እናንተ ያላችሁ ንብረት አሁን አንዱ ለአንዱ መስጠት አይችልም። ወላጆች ናቸው እንጂ ባለቤትነቱ የእናንተ ይሁን እንጂ የሚያዙበት ግን ወላጆች ናቸው። ስለዚህ አሁን እሷ ለአንተ የሰጠችህ ነገር
ቤተሰቦቿ ፈቅደውላት አይደለም። ለእሷ ነው አንደኛ ማርከር ይዛ መምጣት ትምህርት ቤት ልክ አይደለም። ከዛ ባሻገር ለአንተ ሰጠች። ስለዚህ ይሄንን ማርከር ውሰድና መልስላት ምናምን ብዬ እና ነገ ሳይመለስ እንዳላገኘው ቦርሳ ውስጥ። ከዚህ በኋላ ግን የማንም ልጅ ዕቃ አይወሰድም። ከዛ ባሻገር ለሌላ ሰው እንኳን መስጠት ብትፈልግ ቤተሰብ አስፈቅዶ ነው የሚሰጠው ምናምን ብዬ ሌሰን ሰጠው እና በቀጣይ ቀን ድጋሚ ይዞት መጣ። ለምን ይዘው መጣ? ከዛ የቴሊሳ እናት ነበረች። ከዛ ሰጠሁት ስትላት እሺ በቃ ከሰጠሽው አለች። አያድል እንዴት እንደሚጋጭ ሄዶ ለእንትኑ ቫሊዩ እንትኑ ማለት ነው። ስለዚህ አሁን በሁለት መንገድ እየተመዘንኩ ነው። አንደኛ የማትፈቅድ አባት ነህ፣ ሳመጣ እንኳን እንትን አትለኝም። ሁለተኛ ደግሞ የእሷ ወላጅ አየህ ራሷን ሳታስፈቅድም ታምጥታ ዝም ትላለች። አንተ ግን እየተባልኩ ነው እንደዛ ማለት ነው። እና ከዛ ነገርኩት ምናምን እንትን አለን እና የእሷ ትልቁ ስህተት ማርከር ለምንድነው ትምህርት ቤት ይዛ የምትመጣው? እና ልብሳችሁ ላይ ይሆናል ከዛ ይበላሻል ምናምን ብዬ ብዙ እንትን አልኩኝ። ከዛ ባሻገር ለባለቤቴም ነገርኳትና እንዴት ነግራት ለእናትየው ያው ልጅ ሲያወጡ ስለሚገናኙ እንዴት ነግራት ይዛ መምጣት የለባትም ፕላስ እናንተ ምናምን ብለሽ እና አብረን ያው ቤተሰብን መምከር ጀመርን ለራሳችን ስንል እና እንደነዚህ አይነት ማለት አንዳንዱን አንተ ጋር ብቻ አይደለም ልጅን የምናሳድገው ብዙ ቦታ ውስጥ ነው። ስለዚህ ይሄ ብዙ ቦታ ቫልዩ እንትኖቻችንን አብረን መሸጥ አለብን ከልጃችን ጋራ ልጆቻችንን ለሚያገኙ ሁሉ ምናምን እና እንደዚህ አድርገዋልና እንደዚህ እናደርግ በጣም ኮመን ማለት ነገሩ ልክ ነው ልክ አይደለም ጥያቄው ግን እንደዚህ ሆኗልና እንደዚህ እናድርግ። አንዳንዱ ለመናገር ትንሽ ስለሚሆን እዛን ያህል ጉዳት አይኖረውም ብለን ስለምናስብ ያው ያሉትን ሁሉም እንደማንሰማቸውም እንዳያስቡ ብለን ብዙ እንትን አይደለም ብለን የምናረጋቸው ነገሮች ይኖራሉ። እጅስ ሁሉን ከልክለን ከሆነ እኔ ምንም እንትን የለኝም የሚልም ደግሞ እንትን ይሄ በራስ መተማመናቸውን እንዳያጡ ሁሉን ነገር መከለከል አይነት ሰው ነኝ ብለውም እንዳያስቡ ደግሞ መጠንቀቅ ደግሞ ይፈልጋል። እንትን ነው ውጥረቱ በዚህም በዛም ነው ልልፈልግ። እውነት ነው። አሁን ኖ ማለት ብቻው እንደውም ምን ይላሉ የልጅ እንትኖች በዚህ ላይ የሚያጠኑ ብዙ ጊዜ ኖ አትበሉ ማለት አትከልክሉ። ብዙ መከልከል አንዳንዴ በጣም መከልከል ቤት ውስጥ የኔና የባለቤቴ አንዱ ማንግባባበት ጉዳይ እኔ በጣም እንትን ነኝ በቃ ምንድነው በጣም ኮንሰርቫቲቭ የመሆን ነገር አለኝ መሰለኝ እና ተው እረፍ አቁም ውረድ ምንም ቢሆን ማለት ነው እንትን ፕሮቴክቲቭ ነው አባት እና በጣም ፕሮቴክት ታደርጋለህ። ተፈጥሮ ነው ይመስለኛል። ብዙዎችም አባቶች እንደዛ ይመስሉኛል። ምንም አሁን ወንበር ላይ ሲቆም ብታየው ውረድ የምትለው አንተ ነህ ቀድመህ። ምክንያቱም ልጁ እንዳይጎዳ እየተከላከልክ ነው። ግን በቃ ውረድ አቁም ተው ተመለስ እንደዚህ አታርግ ምናምን የምትለው አንተ ነህ እና ኦፍን ያንን ነገር አትበሉ ይላል ብዙ ጊዜ ነገሩን ከማለት በፊት መጀመሪያ ያው አንዳንዴ ከከለከልኩ በኋላ ኖ ምናምን ካልኩኝ በኋላ ቀስ ብሎ ሲያስረዱኝ በጣም አሳፋሪ ነገር ነው የማይባል ነው። እሱ እኮ ማለት የፈለገው መስራት የፈለገው ይሄን ነው ሲሉኝ ኦኬ ኖ ብያለሁ አንዴ በቃ እንደዚህ አይነት ነገሮች ይመጣሉ። ኦፍን በቃ ይሄን መከልከል ምናምን እና እሱ ትንሽ የልጆችን እንትን ወደ መማረር ምናምን ያመጣቸዋል። ከዛ ይልቅ የሚፈቀዱ ነገሮችን ማብዛት የሚከለከሉ ነገሮችን መቀነስ በተቻለ መጠን። ለምሳሌ መድኃኒት ምናምን አድርገህ ዝም ብለህ ሁልጊዜ ኖ የምትለው ከሆነ እንትኑን አያቆምም። ለመንካት የሚሄድበት መንገድ አይቆምም። የታወቀ ነው። በቃ አይቆምም። እሱን እመኑ። ታነሰዋለህ። የሚጎዳ ነገር ካለ ይጎዳሃል። ይሄን ነገር አትንካ ብለህ የሚጎዳውን ነገር አቁመው እሱን እንዴት ከምትል ታነሳውና የሚፈቀዱ ነገሮችን እያበዛህ ትሄዳለህ እንጂ ሁልጊዜ ይሄ ከልካይ መሆን ኖ ማለት ምናምን ልጁን ቢተር እያደረገው ይመጣልና የውጭ አሁን ቀደም እንዳልከው የዛች ልጅን እናት ምን አለ የሷ ልጅ በሆንኩ
ምን አለ ምናምን የሚል የሚያስናፍቀው ነገር ይጀምራል ማለት ነው። ኦፍኮርስ በልጅነቱ ሁሉም ሰው በልጅነቱ የሆነን ቤት ይፈልጋል፣ የሆነን ቤት ያያል። እንደዛ በሆንኩ ይላል። ሁሉም የየራሱ አለው። ከፍ ያለውም ወደዛ፣ ዝቅ ያለውም ወደዛ ምናምን ብቻ ሁሉም እንደየእንትኑ ትንሽ የተለየ ነገር የሚፈልግበት እድሜም አለ እና እሱ ነገሮች አሉና ሞር ወደዛ ፑሽ እንዳያደርገው ከቤት ከፍቅርም እንዳያርቀው እሱን መቀነሱ በጣም አግባብ ነው። አሁንም እየሞገትን ያለ ነው። ያልተጋባችሁ ሰዎች ለእናንተ ነው። እባካችሁ ይሄንን ቀድማችሁ ነው መነጋገር። እኛ የገጠመንን ችግሮች እናወራለን፣ እናንተ ከዛ ተማሩ። ጠቢብ ከሰነፍ እርሻማ አይደል ቢለው ሰነፎች ነን እያለን ነው ብለናል። በእውነት ምንክደው አይደለም። በእኛ ህይወት ውስጥ የሆነው በእናንተ እንዳይደገም ነው እና እንደሱ ደግሞ ይሆናል። ልጆች ሌላውን አይተው ከዛ ሌላ ቦታ ምንድን ነው ፈረንጆቹ እንደሚሉት ሁሌም የጎረቤታችን ሳር አረንጓዴ ነው እንደሚሉት ማለት ነው እና እንደሱ አይነት ነገር ይመስላቸዋል እና ልክ ያልሆነ ምናምን በጣም አግሬሲቪቲ አይተው በጣም አለ አይደል በጣም ለእናቶቻቸው ለቤተሰቦቻቸው የሚመልሱት መልስ ምናምን እና ልክ መስሏቸው ነገር እሱን ቃል ይዘው ይመጣል። ቃላት ደግሞ ያው በጣም ብዙ ጊዜ ኢምፖርት እናደርጋለን በእነሱ በኩልና አንዳንዴ በጣም ዘግናኝ ስድብ ሁሉ ይሆናል። ይሄ ምን ማለት እንደሆነ ታውቃለህ ታውቂያለሽ ምናምን እንላለን። ደግሞ በጣም ደስ የማይለው ፓርት እሱ ይቀመጣል ብዙ ጊዜ እና ክፉ ነገር ይቆያል ልጆቻችን ላይ ይቆይና ይሄ ነገር አይባልም ምናምን ብለን ያው እንትኑም ወጪውም ቀላል አይደለም፣ ወጪ ቆጣቢም አይደለም፣ ለማስወገድም ረጅም ጊዜ ነው እነሱ ጋር የሚቆየው ምናምን እና ከዛ አንዳንዴ ደግሞ ድንግጥ ያደርገናል። ማናውቀው ባህሪ ደግሞ ሆነው ነገር ቅድም እንዳልከው ደግሞ ሰዎች ፊት ሆኖም ደግሞ ወጥት ብሎ ነገር ኦኬ አንዳንዱ ያስደነግጣል ምናምን። እኔ ያው በባህሪ ብዙ ደንጋጣ አይደለሁኝም። ባለቤቴ በጣም ነው ደነግጥ እንደዚህ ሆኖ እንደ ምናምን ብላ ትደነግጣለች። እኔ ያው ብዙ አልደነግጥም ምናምን ኦኬ ምናለው ያው ደስ ሊለን አይችልም በራሱ ግን ስራችንን መቀጠል እንዳለብን ግን ፍንጮች ናቸው እያሳዩን ያሉት ነገሮች። በደንብ በተደጋጋሚ እንደነሱ አይነት ነገሮች ማድረግ አለብን የሚለውን አይ ቲንክ እንድንረዳ በጣም ሌላኛው ትንሽ እዚች ላይ የምንጨምረው ኮንቲኒየስ ስብሰባ ቤት ውስጥ ያስፈልጋል። ኮንቲኒየስ ንግግር ለምሳሌ አንዳንዴ በጣም በልጅ ጉዳይ ሳትግባባ ትቀርና ያ ወደ ሁለቱ ወደ ባልና ሚስት ይሄዳል። በልጅ ጉዳይ ማለት ነው። ምንም በሁለቱ መካከል ምንም አልተፈጠረም ምናምን በልጅ ጉዳይ እንትኑ ይመጣል፣ መፋጠቁ ይመጣል እና ምናልባት አስተውለ ከሆነ በአንተ ላይ ይማረራሉ ሴቶች፣ ወንዶች በሴቶች ላይ ይማረራሉ በልጅ ጉዳይ እና በቃ ይሄ የልጅን ጉዳይ እንደ የሁለቱ ችግር ሆኖ ይመጣል እና ብዙ አንነጋገርበትም ነው። አንዳንድ ቦታ ላይ ነው መኮራረፍ፣ መዘጋጋት ምናምን እና ሁለቱም ልጁን በየራሳቸው ምናምን ወይ አንዱ ፍጹም ልጁን በቃ ሪጀክት ሊያደርግ ይችላል፣ አንዱ ደግሞ በጣም ሊያቅፍ ይችላል፣ ወይ ደግሞ ሁለቱም የፍቅር ሽሚያ ውስጥ ይገባሉ። ልጁን በቃ እኔ ለማለት ይሄዳሉ። በሁለቱ መካከል መቃቃር ይፈጠርና ማለት ነው። ኮንቲኒየስ ንግግር በልጆች ማሳደግ ውስጥ በጣም በቃ ግድ ነው። ኮንቲኒየስ የሆነ ንግግር ማለት መነጋገር አለብን ሁሌ በየተወሰነ ጊዜ ከግጭት መልስ ቁጭ ብሎ መነጋገር ያስፈልጋል። እንዴት ነው አሁን እስካሁን ያለንበት ፕሮግረስ ምን ደረስን? እሱ እንዴት እየሆነ ነው? እሷ እንዴት እየሆነች ነው? እነዚህ ልጆች ምንድን ነው አያያዛቸው? ምን እየሆኑ ነው የሚለውን ነገር ሁለቱ ሁልጊዜ ዲያሎግ ያስፈልጋል። አሁን ቲም እኮ ነው። አሁን ቲሙ ምንድን ነው እንደ ድሮ ወድሻለሁ ምናምን አይንሽ ጥርስሽ ምናምን የሚለው እሱ አለፈ። አሁን የሁለቱም አይንና ጥርስ የሆኑ ልጆች ላይ ገብቷል እና እነዛን ነገሮች እንዴት አድርገን ነው ነርቸር አድርገን በጥሩ ሁኔታ አሁን ኔቸር ራሱ የሚሰጠው ነገር አለ። ላይክ ቅድም እንዳልከው አንዳንዱን ልጅ በጣም ወጣ ያለ ያደርገዋል፣ አንዳንዱ ልጅ ዲሰንት ያደርገዋል። ያ ኔቸር ነው፣ ምንም ልናደርገው አንችልም። ግን ነርቸር ደግሞ ይሄ እኛ በማሳደግ እኛ በመደገፍ ውስጥ ምንድን ነው ልናደርግ የምንችለው፣ እንዴት ነው ልናሳድጋቸው የምንችለው የሚለውን ነገር ቲም ነው። አሁን ሁለቱ ቲም ናቸው። ቲምነታቸው ልጅ ለማሳደግ ነው። እውነቱን እኮ ለመናገር አሁን ምንም ነገር ብታገኝ ምንም ነገር ብታስብ ከወለድክ በኋላ ከልጅ ጋር ነው የምታስበው።
ቤት ብታስብ ከልጅ ጋር ነው የምታስበው። መንቀሳቀሻ መኪና ብታስብ ከልጅ ጋር ነው የምታስበው። ስራ ብታስብ ከልጅ ጋር ነው የምታስበው። ዝም ብለህ እንትን አትልም። አሁን እንደ ድሮ ከመውለድ በፊት እንዳለው በቃ ምንም ብድግ ብለህ ይሄ ነው ውሳኔ ማለት አትችልም። ምን ማለት ነው? ብዙ ነገርህን ይወስዱታል ማለት ነው። ብዙ ነገርን ለሰጠህላቸው ኢንቨስትመንቱንም ይኸው እንደምታውቀው ነው። በጣም ነው ኢንቨስትመንቱ ብዙ ነው። ይህንን ሁሉ ኢንቨስት አድርገን ግን አእምሮአዊ የሆነው ጉዳይ አሁን እኮ ባህሪ የአእምሮ ጉዳይ ነው አይደለም? ካራክተር ልጆች ሞራል ማለት ነው። ልጆች ጥሩ ነው መጥፎ ነው ብለው የሆነን ጉዳይ ጥሩን እየመረጡልን እንዲሄዱ የምናደርግበት ነው። ሌላ እኮ ነገር የለውም። ኮንቲኒየስሊ የምናሰለጥናቸው በቃ ጥሩን ምረጡልን። ለምሳሌ ከመሳደብ አለመሳደብ ጥሩ ነው። ኦኬ፣ ከመጣላት መፋቀር ጥሩ ነው። ከመዋሸት አለመዋሸት ጥሩ ነው። ከመስረቅ አለመስረቅ ጥሩ ነው። ኦኬ፣ እነዚህም በቃ ተማሩልን ነው። ሞራል ነው። ያንን እንዲመርጡልን ነው። አእምሮአዊ ነው እንጂ የሆነ ነገር ምንጨምርላቸው አይደለም። እንደ ልብስ ገዝተን በቃ ልብስ አድርገናቸው ምንሄደው አለ። ኮንቲኒየስ የሆነ ትሬኒንግ ነው። አእምሮአዊ ትሬኒንግ ነው። ያንን ለማድረግ ቲም ያደረጉ ሰዎች ንግግር ስብሰባ ያስፈልጋል። በጣም በጣም ፈጣን የሆኑ ጥሩ ስብሰባዎች ያስፈልጋሉ በየጊዜው በልጆች ጉዳይ። ከዚህ ጊዜ በፊት ከነበረው ጀምሮ አሰስመንት ይሰራል። ምን ያህል ምን ተለወጠ፣ አሁን ምን እየተሻሻለ ነው፣ ምን እየባሰ ነው፣ እንዴት አድርገን ነው ልንቀንሰው ምንችለው፣ ከኔ ምን ይጠበቃል፣ ከአንቺ ምን ይጠበቃል ምናምን ያስታውቃል። አንዳንድ ጊዜ ሁለቱ ተነጋግረው በሚያስተካክሉት ነገር ልጅ ይስተካከላል፣ ብዙ ነገር ይስተካከላል። አየህ እኔ እንትን ስል አንተ የምትደረብ ከሆነ ቀደም እንዳልከው ማለት ነው። አንዱ ሲቆጣ አንዱ የሚቃወም ከሆነ አንዱ እንትን ሲል አንዳንድ ጊዜ አባት ሊገርፍ ሲል እናት ሮጣ ገብታ ልጇን ብድግ አድርጋ ትሄዳለች። በቃ ያ ማለት ኦቶሪቲውን ነው ይዛበት የሄደችው። ያ ልጁ ያያል። ኦኬ ይዘሽኝ ሄድሽ በቃ ስለዚህ አሁን ከአባቴ አንቺ ነሽ ዘመዴ ብቻ አይደለም፣ አሁን ከአባቴ ጋር በፈለግኩት ጊዜ መጣላት አለብኝ ባካፕ አለኝ ይላል። ስለዚህ አንተ ስትናገረው ያንተን አይሰማም። ለምን? እናትየው ፕሮቴክት ታደርገኛለች ይላል። ስለዚህ ቲም አይደሉም ማለት ነው። ስለዚህ ያንን እንትን በደንብ አድርገው ነው ማኒፕሌት የሚያደርጉት። they know how to manipulate። ልጆች በደንብ ነው እንዴት አድርገው መጠቀም እንዳለባቸው ያውቃሉ። ስለዚህ ቲም ነው የምታደርገው። ቲሙ ስብሰባ ይፈልጋል፣ እቅድ ይፈልጋል፣ ትግበራ ይፈልጋል። ያንን በደንብ ደጋግሞ ማድረጉ በጣም እንትኖችን እንዳልከው ነገሮችን በጣም በብዙ ይቀንሰዋል ብዬ አስባለሁ። እንግዲህ ሁለታችንም ነው እንግዲህ የምንሰራውን ነገር ማወቅ አይ ቲንክ የምናደርስበት ቦታ አለ ብሎ ማሰብ። አንዳንድ ጊዜ ለምንድን ነው ብለን መጠየቅ ጥሩ ይመስለኛል። ማለት አንዳንድ ጊዜ ኦኬ ምናምን እናደርገውና ግን ይሄ ሲሪየስ ቢዝነስ ላይ ነን ብሎ ማሰብ። ቅድም እንዳልከው በቃ ጀስት የሆነ ነገር ተሰጥቶናል በቃ እዚህ ጋር ማድረስ አለብን አይነት እንደሆነ ያው በተለያየ እንትናችን ምንድን ነው የሚጎትተን ነገር ብዙም አይደል። የራሳችን ጉዳይ ይኖራል፣ የቤተሰቡ ጉዳይ ይኖራል፣ የስራ ጉዳይ ይኖራል እና እንትን የሚጎትቱን ነገሮች ብዙ ናቸው እና ግን ሰብሰብ ብሎ እያደረግነው ስላለው ነገር ቆም ብሎ ማሰብ የቱ ጋራ ነን ኤዲትም ኦዲትም ለማድረግ ይመቻል እና እንትን ይሆናል ማለት ያው ብዙ ጊዜ መስሪያ ቤቶቻችን ላይ እንትኖች አሉብን ምንድነው ኳርተር ሀፌየር ምናምን እያለን እንትና ሪፖርት እናደርጋለን። የህይወት ብዙ ጊዜ የለንም። ትዳርም የልጆችም አልለመድንም። ግን ዌነር ቱ ሃቭ ማለት እነዚህ አይነት ነገሮች ቢኖሩን እንትን ለማለት ምንድነው ትርፉንም ኪሳራውንም ለመለየት ይረዳናል እና ቆም ብለን እንትን ለማለት አንዳንድ ጊዜ እየሄድን እንመለሳለን ማለት በጣም እንደሱ ሆነን እናውቃለን አይደል? እየሄድን ምናምን በውጭው ሀገር አሉ ሲነግሩን እየሄድክ ልትመለስ ትችላለህ አሉ። መንገዱ ቀጥ ብሎ ባል እንደዚህ እየሄድክ ከዛው በቃ ከመንገዱ ወጥተህ ምናምን ሩቅ ሄደሃል እየተመለስክ ነው ይለዋል። በጣም የሚያስገራ ማለት እየሄድኩ ነው ብለህ ማለት አቅጣጫ እኮ አልቀየርክም፣ ቀጥ ብለህ ነው እንደዚህ የምትሄደው። ግን በቃ አንዳንዱ ቀጥታ መመለስም ሊሆን ይችላል እና እንትን አይደለም ኤቫሉዌት አናረግም ማለት የቱ ጋር ነን ምናምንና እንትን መሄዳችን እንደ ግብ ይታሰባል እንጂ መሄድ ባለብን መንገድ ወይም የያዝነው መንገድ መድረስ ከምንፈልገው ጋራ
ማች የሚያደርግ ነው ወይ ምናምን ብለን ማሰብ አንዳንዴ ይርቀናል። እንትን መሄድ ብቻ በራሱ ነው፣ ግን አንዳንድ መሄድ ካለመሄድ እኩል ሊሆን ደግሞ ይችላል። እሱን ማሰብ በደንብ ይፈልጋል። መስከን እና ከሌሎች ግርግሮች ቁጭ ብሎ ነገር ከራስም ጋር ከፋሚሊም ጋር መስተብሰብ ጥሩ ነው። ብዙ ጊዜ እንደዛ እንሆናለን አይደል? ህይወት ላይ ነገር አንዳንድ ጊዜ በጣም ምንድነው አንበዜዶይነቲንግ አይነት ነገርም እንዳይሆን ማለት ነው። በጣም ሰርተን ግን ምንም አልሰራንም ነገር እንዳይሆን። ድካሙ እኮ አለ እንትን አለ ምናምን፣ ግን የቱ ጋር ነው ሰካራሙ እንደሆነ ማለት ነው። አንዴ ሸበሌ ጋር አሉ አንዱ ሰካራም ሰው ሲወርዳየና ካላሳፈራችሁኝ አለ አሉ። ከዛ ወዴት ነህ ምናምን ሲል ፒያሳ አለ። ሸበሌ ጋር ግባ አለው ሾፌሩ። አስገባውና 3-4 ነዳጅ ረገጥ ሲያደርግ ከዛ በኋላ በቃ ደርሰሃል ክፈል እናውረዳል። እንዴ ከመቼው አደረስከኝ አንተ ምናምን ሌላ ጊዜ አትፍጠን ብሎ ወረዳ አሉ። እንደሱ ነገር ይሆናል አንዳንዴ። በክነቱ እኮ አለ ነዳጁን በክነት አለ እና ግን የትም አልሄድም እና እንደሱም ደግሞ እንዳይሆን ዝም ብለን የምንጎስመውን ነገር ሳናቅ እንሄድ እንዳንሆን መድረሻችን ፕላስ ማየት የምንፈልገው ምን አይነት የክርስቲያን የሚባል የቤተሰብ ስታንዳርድ አለ አይደል? መጽሐፍ ቅዱሳዊ የክርስቲያን ቤተሰብ እንዲህ መሆን አለበት የምንለው። ስለዚህ እሱን እየሰራን ነው ወይ ነው አይ ቲንክ መጠያየቅ። ቤታችን የክርስቲያን ይመስላል፣ አንዳንዱ የሰይጣንም ላይመስል ይችላል እኮ the way we handle it ማለት ነው። እና የማን ቤት ነው ቤቱ ምናምን ሲባል ለሱ በማይሆን መንገድ ላይ ሆነንም ከሆነ እንደዚህ ማድረግ አለብን እንድንል እድል ይሰጠናል። እና በአመት እንኳን መስሪያ ቤት ኦዲት ይደረጋል እና እኛ ስንት አመት ሆነን ኦዲት ከተደረግን ስንት ጊዜ ሆነን ምናምን መባባል ያስፈልገናል ብዬ ነው የማስበው። እና እንትን ለማለት ምንድነው ሪስታርት አለው አይደል? ሪፍሬሽ ታረጋለህ። እንደዚህ ስትነግ ንግግሮች ሪፍሬሽ እንድታረግ ያደርገዋል እና እሱን እድል የሚሰጥ ይመስለኛል። እና ከራስም ጋራ ከቤተሰብም ጋር ያለ ሚቲንግ ጥሩ ነገር ነው። አይ ቲንክ ብንለምደው ጥሩ ነው። ይስም ግን ለይስም ምናምንም ካለው ዋጥ እያረግን እንትን ያው በበላ እንጨት ቢሆን ጥሩ ነው። ከበሉ በኋላ ቢሆን ሁኔታውን ስናብራራው ማለት በላን በኋላ ቦታዎችንም አንዳንዴ ልንመርጥ እንችላለን። እውነት ነው። መጣያ ቦታ የሌለው ብርጭቆ ምናምን አንስቶ የሌለበት በጣም ንጹህ ቦታ ቢሆን ጥሩ ነው። ተመልካቾቻችን እንግዲህ እስካሁን እያወራን ያለነው እንደተከታተላችሁን በልጆች አስተዳደግ ዙሪያ ነው። በልጆች አስተዳደግ ዙሪያ ሀሳብ ያላችሁ፣ አስተያየት ያላችሁ፣ ጥያቄዎች ያላችሁ ከስር በምናስቀምጥላችሁ ስልክ ወይንም ደግሞ በኢሜል አድራሻ መላክ ትችላላችሁ። የትም ያላችሁ በየትኛውም ሁኔታ ይህንን ታሳቢ አድርገን እኛ እንደ ዶታይም ሚኒስትሪ አንድ እንትን አዘጋጅተናል። አንድ መጽሐፍ ኦልሬዲ እንትን ጨርሰናል። ይሄ ቅድመ ጋብቻ ጋብቻና ልጅ የሚል ማለት ነው። ቅድመ ጋብቻ ልጅን ስናስብ ብዙ ጊዜ የምናስበው ከተወለደ በኋላ ነው የሚለውን አይተን አይ መሆን የለበትም እንግዲህ ተማር ነው ገብተንበት በደንብ ስለተማርን ቅድመ ጋብቻ አብዛኛውን ወሬ መውሰድ ያለበት ወድሻለሁ እንዳለ ሆኖ በጣም አንቺ የሚለው እንዳለ ሆኖ አንተ በጣም የሚለው እንዳለ ሆኖ ቃላቶቹን እንዳለላቸው ነው ዝም ብዬ እንትን የማልፈው። ግን ልጆቻችን እንዴት ይሆኑ፣ ከአንቺ ምን ይማሩ፣ ከኔ ምን ይማሩ፣ ምን ይማሩ ብቻ አይደለም ከአንቺ ምን አይማሩ፣ ከኔ ምን አይማሩ የሚለውን ያስፈልገናል፣ መነጋገር ያስፈልገናል። ምክንያቱም ብዙ የምናነሳቸው ነገሮች ስላሉ for the future ማለት ለቀጣይ እንደው አንተ እንግዲህ አሁን ፕሮፌሽን ዝማሬ ላይ ነው። የልጆችም ስም ራሱ ከዝማሬ ጋር በዚህ ውስጥ ምን ያህል ኢመርስድ እንደሆን ከሚያሳይ ነው። አንዱ ልጆችን ከምናሳድግበትና በጣም ከምንከላከልበት ነገር አንዱ መዝሙር ነው። ባይ ዘ ዌይ መዝሙርና እንትን ኢቭን የትምህርት ቤት ፖሊሲው ራሱ የሚለው ልጅ በጨዋታ ነው ይማራል የሚል የቲቺንግ ሜተዱ ጨዋታ ነው። በቃ ምንም ጥያቄ የለውም። እንዲማር ከፈለክ ልጅ ጨዋታ ነው። ጨዋታውን ደግሞ እንዲኖር የሚያደርገው መዝሙር ነው።
ስለዚህ እነዚህ ሁለቱን ለያይተን አናያቸውም። ስለዚህ ጨዋታው እንዳለ ሆኖ መዝሙር ላይ ከዚህ በፊት ጌታ ያውቃልና ብሩክታይት አንድ መዝሙር ለልጆች ሰርተዋል። አይዊሽ ሊንኩ ካለ እና ከእንትን ላይ አፕሎድ ከተደረገ ሊንኩን ፈልገን እዚህ ላይ አታች እናደርጋለን ሊንኩን። በጣም ቆንጆ መዝሙር ነው። በደንብ ለልጆች ብቻ ተብሎ የተዘጋጀ ነው። ስለ ጓደኝነት፣ ስለ ጨለማ፣ ስለ ምናምን በየዕለት ስለሚገጥማቸው በጣም ውብ ነው። እንደሱ አይነት ዝማሪዎች በብዛት አያስፈልጉንም ወይ? እንደው ምን ትሰሩልን አላችሁ? እንደው ለቀጣይ የታሰበ ነገር አለ ወይ? ይሄ ራሱ ዲፓርትመንት አያስፈልገውም ወይ? በእናንተ ለምሳሌ በሶሎ ዘማሪያና ምናምን በዚህ ላይ ቢያንስ እንደ ግዴታ ወይ እሺ፣ ግዴታ የሚለውን ቃል መጽሐፍ ቅዱሳዊ እንትን ውስጥ ማስገባት አንችልም፣ ወይ ደግሞ በእኛ በክርስቲያን ሰርክል ማስገደድ አትችልም። እግዚአብሔር ይመስገን በፍቅር የፍቅር ወንጌል ነው የተቀበልነው። ሁሉም በፍቅር ነው የሚሰራው። ቢያንስ ግን ማሳሰብ አንችልም ወይ? አንዳንድ ጅምሮች አሉ። እውነት ነው፣ ጥሩ ነው። ግን ልጅን የተመለከቱ ስራዎች ለልጆች የየዕለት ትግላቸውን ለምሳሌ ጨለማ ጌታ ያውቃል እንደሰሩ ጨለማ የየዕለት ትግላቸው ነው። ጨለማን መፍራት ምናምን የየዕለት ትግላቸው ነው። ጓደኛ ምናልባት ባይወዱኝስ፣ ቤተሰብ ባይወደኝስ የሚል አይነት ነገር ትግል ያላቸው ሊኖሩ ይችላሉ። እሱን በቤተሰብና በልጅ መካከል መቀራረብን የሚያመጡ ዝማሬዎች አያስፈልጉንም ወይ? ወደ አንተ በቅርቡ እንትኑ ማህበሩ የራሱ የቴሌቪዥን ፕሮግራም ይጀምራልና እሱ ላይ እንደውም ሰሞኑን ሳነጋግረው ከነበረው ሰው አንዱ እዚህ የልጆች ዝማሬ ላይ የሚሰራ አንድ ልጅ ጋር እያወራ ነበር እና እንግዳ ማድረግ ፈልጌ መሰራት አለበት የሚለውን ስለምናስብ የሚገርምህ የዛሬ ስንት 4 ነው 5 ዓመት አካባቢ ለአንድ ሚኒስትሪ ወደ 8 ነው 7 መዝሙሮች እንደው ልጆች ላይ ልንዘምር ፈልገን ምናምን ብለው 7-8 መዝሙር መስጠት ትዝ ይለኝ። ኢቭን መዝሙሮቹ አሁን እኔ ጋር የሉም በእውነት ለእነሱ ከሰጠውኝ በኋላ ማለት ነው። እና በጊዜ በጣም አስፈልጎናል ልናወጣ ነው ምናምን ብሎ በጣም ደስ ብሎኝ እንደዛ መስጠት ትዝ ይለኛል። 7-8 መዝሙር እና አንዱ በጣም መበረታታት ያለበት ልጆች በራሳቸው ቋንቋ መዘመር አለባቸውም፣ ለነሱም ልንዘምርላቸው ይገባል። ምክንያቱም እኔ ልጅነቴን ሳስብ አንዱ መዝሙር ነው የመጀመሪያ ይመጣል ማለት ሳድግም እንግዲህ በጸጋም ደረጃ ሆኖ ምናምን በምንድነው በአገልግሎትም ደረጃ ሆኖ እንደዚህ መድረሱ እንዳለ ሆኖ ግን እኛንም ማለት ለልጆች የሚሆኑ እና ማለት እኛን የሚሆኑ መዝሙሮች አሉ ወይ ብለው ልጆች ቢጠይቁን አለን ወይ የሚለው በጣም ትልቅ ጥያቄ ነው። ምክንያቱም ስላወጣኸኝ ተራራ ልጆች እንዴት ይዘምራሉ ማለት ሊዝናኑ ካልሄዱ በስተቀር ተራራ ላይ ማለት ነው። እና እንትን ነው አንዳንዱ በጣም አውድ ነው ኢቨን ቋንቋዎቹ ምናምን እና የልጆች ዝማሬን ሳስብ በጣም የሚያስቀኝ አንዲት የሰንደይ ስኩል አስተማሪ ኃላፊነት ተሰጠ። ምን የሚል ኃላፊነት ነው? በቃ እስቲ ለልጆች መዝሙር ይዘጋጅ ምናምን የገና ነበርና ተብሎ አስተማሪዋ በጣም ተጨንቃ መዝሙር ይዛ መጣች እና ምን ይላል ቃሉ? ኢየሱስ የኔ ድንቡሽቡሽ ይላል። እና ያው ትንሽ ፈን ነው ግን እሱ ውስጥ የማየውን በቋንቋቸው ነው ልጅ መዘመር ያለብን የሚል እውቀት አላት እንትን አስተማሪ እና ያው ድንቡሽቡሽነቱ ምን ይሰራል የሚለው እንዳለው ነው ማለት ነው። ግን አለን ወይ ልጆቻችን? እሁድ እስቲ በጣም ቆም ብለን እናስብና ምን አይነት መዝሙር ነው የሚዘምሩት ልጆች? ሰሞኑን ያው በእኛ ቋንቋ ቫይራል የሆነ መዝሙር አይደል? ስለምንም ስለ ጠላትም ይሁን ስለ ቅባትም ይሁን ገነደሰውም ብቻ እኛ የምንዘምረውን ሪፕሊካ ማለት እንትን ነው ምንድነው ደግመው ነው አይደል የሚዘምሩት። እና እሱን ስናስብ አንደኛ ትርጉሙ ብዙ አይሰጣቸውም። ፕላስ ይሄ የመዝሙርን ማድረግ ያለበትን ነገርም እነሱ ውስጥ አያደርግም። ምክንያቱም መዝሙር ያንጻል አይደል? ሰዎችን ይመክራል። ከዛ ከእግዚአብሔር ጋር ያላቸውን ግንኙነት ደግሞ እንዲፈትሹም እንዲበረቱም እንዲጠነክሩ ምናምን ያደርጋል ነው አይደል የምንለው። እሱን ያደርግላቸዋል ለልጆች
ያልገባህ ነገር አሁን የምላቸውን ውጤቶች አያመጣም። የምትወቀሰውም ሲገባ ነው፣ የምታመሰግነውም ሲገባህ ነው። አሁን ስላወጣኸኝ ተራራ የ6 ዓመት ልጅ በጣም ቆንጆ አድርጎ ሊዘምረው እኮ ይችላል ማለት ቆንጆ በእነሱ ልክ ማለት ግን ትርጉም ያለው ነገር አይደለም። እሱ መጽሐፍ ቅዱሴን እወዳለሁ ለቤተሰቤ ይታዘዛለሁ ብሎ ነው መዘመር ያለበት። ግን እሱን አይነት ነገር ላይ ግን በጣም ሰንፈናል ማለት የተወሰኑ ዝማሬዎች እንደው የተወሰኑ በቋንቋዎችም የተዘመሩ 1-2 አልበሞች አውቃለሁኝ። በአማርኛው ላይ በጣም የለም ልንል በምንችል ቅድም ኔጌቲሽን አንስተሃል። የተወሰኑ ሰዎች የመሃሉ ጠብ ለማድረግ የሞከሩ አሉ፣ ልጆች ላይ ለመስራት ምናምን የሚሞክሩ። አንዳንዶቹ ግን የትልልቆቹን መዝሙሮች ናቸው ልጆቹ እየተሽከረከሩ ነው የዘመሩት። ሰምሃው ክፍተት አለ። ክፍተት ብቻን ሳይሆን እንደው በደንብ እውነቱን እናገር ከተባለ ምንም ነው ያልተሰሩ የልጆች ዝማሬ ላይ አንደኛ ፋይዳውንም አለማወቅ፣ ከዛ ባሻገር ያው ትኩረት ያላደረግንባቸው ብዙ አቅጣጫዎችም ስላሉን ጭምር ልጆቹን ራሱ ስላልተረዳ ናቸው ይመስለኛል ችግሩ። ከዛ ይመጣም ብላል ልጆችን ያለባቸውን ችግር አሁን እኛ የራሳችንን ቻሌንጅ ስለምናይ ለራሳችን በጣም ብዙ መዝሙሮች አሉ፣ ብዙ አይነት ነገር በቃ እንደውም እኮ ጠላት የተው ብያለሁ ድረስ ማለት ነው። እና በጣም ብዙ እንትኖች የራሳችን ለራሳችን ብዙ እንትኖችን አምጥተናል። ብዙ ነው ላለብን ትግል ነው መዝሙሮቻችን በሙሉ በቃ የኛን እና የኛን ነው የሚሉት እንጂ ልጆቻችን ጋር ወርደን በእነሱ ጫማ ውስጥ ገብተን የእነሱን ትግል አይተን በመዝሙር ያንን ትግል አይዘር መከላከል ኦር ደግሞ ሪዝን ማድረግ ብዙ እንትን አልታየምና የእናንተ ማህበር እንግዲህ እንጠብቃለን። እግዚአብሔር ይረዳችኋል። በጣም አንድ ዲፓርትመንት ይፈልጋል። ባይ ዘ ዌይ በእንትንም ደረጃ ከሆነ የምትጠይቁን በፖፑሌሽን ሳይዝ በህዝብ ብዛትም ከሆነ የምትጠይቁን እንበልጣለን፣ ብዙ ነን። እስከ 18 ዓመት ያለው እኮ ከ65% በላይ ነው እዚህ እኛ ጋር ብዙ ነን ማለት ቸርችን ብትሄድ በጣም ብዙ ልጆች ነው ያሉት። እና እንደው ለዚህ ለብዙሃኑ የህይወት ደህንነት የህይወት ጥራት እንደው መስራት አያስፈልግም ወይ የሚል ቻሌንጅ ብትወስዱልን ደስ ይለናል። ያስፈልገናል፣ ምንም ጥያቄ የለውም። እውነት ለመናገር መቼስ በውጭው ዓለም ምናምን ብለን ብዙ ንጽጽር ውስጥ እንድንገባ ባላስብም ግን መማር ደግሞ አለብን። መቼስ ሁል ጊዜም እኛ ላይ ብቻ ትኩረት እያደረጉ መኖር ልክ አይደለም። ከእነሱ መማር ያለብንን ነገር መውሰድ ይኖርብናል። እና እነሱ እኮ እንደው በእድሜ ሁሉ እኮ ያደርጉታል። ይሄ መዝሙር ይሉና ከ4 ዓመት እስከ 5 ዓመት ላሉ ብቻ ነው ያዘጋጀ ነው ይለዋል። which means በጣም እንትን ነው። አንደኛ እውቀትን መሰረት ያደረገ ነው። እዚህ እድሜ ላይ ምን እንትን ይላሉ የሚለው ማለት ነው። እና ግድ የለም የልጆች ብለን እንጀምረው ማለት እንትን ጽድቁ ቀርቶብኝ እንዳይሆን ማለት አሁን ለ4 ዓመት ለ5 ዓመት ምናምን እሱ ያው እንትን ነው ስንሄድ እንሻገረዋለን። እሱን ግድ የለውም። ግን አትሊስት ለልጆች በቋንቋቸው ማለት በእነሱ ልክ የሆነ የምናስተምርበት ምናምን ማለት ታሪኩን መዝሙር እናድርገው ነው። ሌላ ምንም አዲስ ነገር አልመጣም። ስለዚህ አስቦ መስራት ይፈልጋል ማለት ያስፈልገናል። ባህሪያቸውን ነርቸር ለማድረግ እግዚአብሔር እንዲያውቁ ስቶሪዎቹን በደንብ እንዲረዱልን እና የምንነግራቸው ነገሮች አንደኛ አሰልችም ነው እኮ አይደል? ለልጆች ዝም ብሎ በደረቁ ብቻ እንትን ሆኖ ምናምን እያልን ብቻ መንገር እንትንም አይደለም። ይሄ የማስተማሪያ መንገድም አይደለም፣ ጥሩ ማስተማሪያ መንገድም አይደለም። ግን የግድ ደግሞ እንደሱ ማድረግ አለብን ብለን የትልቆቹን ደግሞ ማይሆን ነገር አንደኛ በጣም ያልተስተካከሉ መዝሙሮች ልነሱ ሰድ ፕላስ ለነሱ ብዙ የማይመለከታቸው እሱ ብቻ እኮ አይደለም። እንደው እናስብ ካልን እኮ ቲኔጀርስ መዝሙር የላቸውም፣ ወጣቶች መዝሙር የላቸውም ማለት የነሱን ትግል እንትን የሚያደርግ ኤክስፖዝ የሚያደርግ ከዛ ለሱ ነገር ቢብሊካል መፍትሄ ያለው የሚል እና ትግሏን የምትነግረን የ15 የ16 ዓመት ዘማሪ የለንም ነው ወይስ እድሉን ያልሰጠናቸው ነው? ሲያድጉ ነው ጸጋው የሚገለጠው ነው። ፕላትፎርሙን ስላላመቻቸንላቸው መውጣት አልቻሉም። እሱ
we need to discuss ማለት እንትን መሆን አለብን እንደነዚህ አይነት ጉዳዮች እና አይ ቲንክ እዚህ ላይ የተለያዩ አካላት የሚሰሯቸው ነገሮች መኖር አለባቸው ማለት ያው እንግዲህ እኛ እንደ ማህበር ይመለከተናል ብለን እናስባለን እሱ ላይ የምናደርገው ነገር ይኖረናል በእርግጠኝነት ግን ደግሞ በእውነት ቅዱሳን ይህንን ቃል በደንብ እንድትሰሙ በደንብም እንዲቀረጽ እፈልጋለሁ እንግዲህ የማህበሩ ዳይሬክተር ነህ በጣም አስቸኳይ ነው የሚያስፈልገን ይሄ እርጀንት ነው እርጀንሲ ያለው ምክንያቱም አሁን አንዱ መዝሙር ላይ ያለው እንትን ብዙውን ነገር ወደ ሰማይ ነው የምንወስደው እና ምድር ላይ ልጆቹ ከምድር ጋር ስላላቸው ትግል ብዙ አይዘመርም ኦኬ አለ እኮ ትግል አለ ምድር ላይ ልጆች ትግል አለባቸው አባትን መታዘዝ ምንድነው ጥቅሙ እናትን መታዘዝ ምንድነው ጥቅሙ አባትና እናት ከወንድሞችን ከጓደኞቻችን ጋር እንዴት ነው መኖር ያለብን እንዴት ነው መዋደድ ያለብን ምናምን የሚለው ትግል እኮ ነው እሱን እንዴት ነው መዘመር ያለብን ለልጆች ማለት ነው ለታዳጊ ወጣቶች እንዴት ነው ፍቅር ምንድነው ራሱ ምን ማለት ነው እንዴት አድርገን ነው ይሄ ላይፍ ነው ማለት በእያንዳንዱ እድሜ የየራሱ የሆነ ትግል አሉ እሱ ላይ ባለሙያዎቹና ዘማሪዎቹ ደግሞ ተገናኝተው ደግሞ ቢያወሩ በጣም ብዙ ነገር ሊወጣ ይችላል ዘማሪዎቹ የልጆቹን ትግል ቢያውቁ ምን በየትኛው እድሜ ምን እንዳለ ቢያውቁ ያንን ለመስራት በጣም ይረዳቸዋል እንደው ገብተው ቢማሩ ደግሞ በጣም ትልቅ እድል ነው ለኛም የሚሆነውና እዛ ላይ ባካችሁን ይሄንን ያዙልን በደንብ ቀረጻ ላይ በደንብ ያዙልን ይሄ ቃል ገብተዋል ተይዟል በእኛም በእነሱም ተይዟል እሱ በጣም ወሳኝ ያስፈልገናል ብለን እናስባለን እኛም ትልቅ ክፍተትም ስለሆነ በጣም ትልቅ ክፍተት እና እንደው ይሄ ምንም አልተሰራም ብለን ልናስብ ማለት ሙከራዎች ምንም የሉም እያልኩ ሳይሆን ግን በሚያስፈልገውና ባለው መካከል ያለው ጋፕ ግን በጣም ሰፊ ነው ስለዚህ እንግዲህ አንዱ እንትናችን መሆን አለበት ብዬ ነው የማስበው እናመሰግናለን ቅዱሳን እንግዲህ እስካሁን በነበረን ቆይታ ብዙ እንዳተረፋችሁ እንደተጠቀማችሁ ተስፋ እናደርጋለን ወንድማችን ኢዮብ እግዚአብሔር ይባርክ እንግዲህ ደጋግመን ምንጠራ ልክ በመጽሔት ላይ ቢሆን አምደኛ እንል ነበረ እንትን ላይ ምን እንደሚባል አናውቅም ለሚዲያ ምን ደንበኛ በቃ ብለናል ደንበኛ ስለሆንክ እናመሰግናለን በዚህ ጉዳይ ላይ በልጆች አስተዳደግ ላይ ያላችሁን ጥያቄ ማንኛውም አስተያየት የምትፈልጉት ምክር የሚያስፈልጋችሁም ከሆነ ደውሉልን ባካችሁ እግዚአብሔር ይባርካችሁ መልካም ጊዜ ቴንክ ዩ ኢዮብ እናመሰግናለን